ሰላም ጤና ይስጥልን የተወደዳችሁ የጠባቧ ደጅ ቤተሰቦች እንደምን ዋላችሁ እንደምን ሰነበታችሁ። እንግዲህ እስከዛሬ በነበሩን ውይይቶች ጥሩ የሆነ እውቀትን እንዳገኛችሁ ለህይወትም መሪ የሆኑ ነገሮችን እንዳገኛችሁ ተስፋ እናደርጋለን። በመቀጠል እንግዲህ ተያያዥነት ያላቸውን ጉዳዮች ነው በብዛት የምናነሳውና ዛሬ ደግሞ ጾታ እና ስርዓተ ጾታ የሚሉ ነገሮች በብዙ ማለት ነው መጽሐፍ ላይ ተጠቅሰው እናያለን። የቤተክርስቲያኑ ማሰልጠኛ ያልናቸው ከዚህ በፊት ላይም ገብተው የምናገኛቸው ቃላት ናቸው። እንደነዚህ አይነት ቃላት አንዳንዴ ግራ ያጋባሉና እስኪ እንዴት ነው የታዩት እዛ ላይ እንደገና እኛስ እንዴት ነው የምናያቸው የሚለውን ከዚህ በፊትም ከነበራቸው አጠቃቀም አንጻርም እያነሳን የምንወያይ ይሆናል። አባወራው ሄኖክ ከኔ ጋር ነው። ሄኖክ እንደምን አመሸህ? ሰላም ነው ወይ? እግዚአብሔር ይመስገን። እንዴት አመሸህ አብርሃም? እግዚአብሔር ይመስገን። አሜን አሜን። እንግዲህ እዚህ ሰዓት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ያው በጾታና በስርዓተ ጾታ ጉዳይ ላይ ነው እንድናወራ የተነጋገርነው። መነሻህን እንግዲህ ከየትኛው መጽሐፍ እንደምታነሳ አንተ የምትመርጠው ይሆናል። ግን በሃይማኖት መጽሐፍት ላይ በቤተክርስቲያን መጽሐፍት ላይም ይሄ የስርዓተ ጾታ ጉዳይ ገብቶ ግራ እስከሚያጋባ ድረስ እየተመለከትን ነውና ማጥራትም አስፈላጊ ይሆናል ብዬ አስባለሁ። እንግዲህ ይህንን የሚሰሙ ሊቃውንተ ቤተክርስቲያን ደግሞ ከኛ ተጨማሪ ማለት ነው የበለጠ አቅንተው እንደሚያነሱት ተስፋ በማድረግ እስኪ ጾታና ስርዓተ ጾታ በሚለው ጉዳይ ላይ መጀመሪያ ጾታ ምንድነው? ስርዓተ ጾታስ ምንድነው? የሚለውን አንሳና በሱ ተነስተን ወደፊት ብንሄድ መልካም። እንግዲህ ጾታ እና ስርዓተ ጾታ ያው እንግዲህ አሁን እነዚህ በተለይ ዘመነኛው ዓለም ከዚህ ጋር በተያያዘ ብዙ እያነሱ ያሉት አካላት ወይም ግለሰቦች እንዲሁም ደግሞ የትምህርት ተቋማት ናቸው እነዚህን ሁለት ቃላት በይበልጥ የሚጠቀሙባቸው። በተለይ ደግሞ ስርዓተ ጾታ የሚባለውን ነገር እያወዛገቡ የሚመጡት ከጥቂት ዓመታት ወዲህ ነው እንጂ በፊት አያወዛግብም ነበረ። ጾታን እንግዲህ ያው ባዮሎጂካሊ በተፈጥሮ ወንድና ሴት ብለን የምንረዳው ነገር ነው። ምንም እንኳን በጣም ከብዙ ጥቂቶቹ መካከል በወሊድ ጊዜ የሚፈጠሩ የተወሰኑ የጾታ መዛባት ነገሮች ይኖራሉ። እንግዲህ ያው ሳይንሱም ያረጋግጠዋል፣ በአጋጣሚም እናገኛቸዋለን። እነዚህ ነገሮች ግን ከብዙ ጊዜ ከስንት አንድ የሚሆኑ ነገሮች ናቸው። በተረፈ ግን ጾታ ስንል ወንድና ሴት በተፈጥሮ ያለን አይደለ? ወንድና ሴት፣ ከነቃጭሉ የተወለደው ወንድ ይባላል፣ ያችኛዋ ደግሞ ሴት ትባላለች። እንግዲህ የተፈጥሯዊ ነው። እግዚአብሔር አምላካችን አባታችን ሲፈጥረን ወንድና ሴት አድርጎ ፈጠራቸው ነው የሚለው አይደለ ቃሉ። እንደዛ ተደርገን የተፈጠርነው። ቀጥሎ የሚመጣው ስርዓተ ጾታ ነው። በጣም አወዛጋቢ የነበረው ወይም ደግሞ የነበረው ያልኩት አሁን ላይ አወዛጋቢ ከመሆን አልፏል። አሁን ላይ አወዛጋቢው ጾታ ሆኗል። በፊት ላይ ግን ስርዓተ ጾታ ነበር የሚያወዛግበው። ስርዓተ ጾታ ያው ጀንደር የሚለው ነው ስርዓተ ጾታ ብለው ያመጡት በአማርኛው። ጀንደር የሚለው በአብዛኛው ጊዜ አሁን የምንጠቀምበት ትርጉም ይሄ ምዕራቡ ዓለም አሁን ከፌሚኒዝም ከሴት አቋቋዡ እንቅስቃሴ በኋላ ከዛ ልክፍት በኋላ ይሄ የተጠናወተው ዓለም ነው ስርዓተ ጾታን ዲፋይን ሲያደርገው ሲገልጸው በማህበረሰቡ የተጣለ ወንድ ላይ ሴት ላይ የተጣለ ሚና ስርዓተ ጾታ ይባላል። በማህበረሰቡ የተጣለ በተፈጥሮ የተገናኘ አይደለም። ጾታ ሁለት አይነት ነው፣ ወንድና ሴት። ስርዓተ ጾታ ወይም ከጾታ ኢማኒት ከጾታ የተነሳ የሚሰሩ የተለያዩ የምንወጣቸው የተለያዩ ሚናዎች ግን ከጾታ የመጡ ሳይሆኑ ብዙውን ጊዜ ማህበረሰቡ ወንድ ይህንን ይስራ ሴት ይህንን ይስራ ብሎ የጫነባቸው ያለ ፍላጎታቸው የጫነባቸውና እንደሱ ፍላጎት የሚጠቀምባቸው ናቸው ነው የሚባለው። ያው በትምህርት ማዕከላት ያለ ትርጉም ይሄ ነው። አሁን ላይ የምናገኛቸው መጽሐፍት ላይ ያለው ትርጉም ይሄ ነው። በጣም በሚያሳዝን ሁኔታ እውነት ለመናገር በቤተክርስቲያን ህትመቶች እንኳን
በቤተክርስቲያን ህትመቶች ላይ እንኳን የጽሁፍ እንደዚህ አይነት ህትመቶች ላይ እንኳን የምናገኛቸው ነገሮች ይሄን ነው። ለዚህ አንድ ማስረጃ ላምጣለት። ይሄ መጽሐፍ ከባለፈው ሁለቱ ከታተሙት መጽሐፎች በተጨማሪ ይህን መጽሐፍ አሁንም በልማትና ክርስቲያናዊ ተራድኦ ኮሚሽን የታተመ መጽሐፍ ነው። በ2014 የታተመ መጽሐፍ ነው። ይህን መጽሐፍ ተንተርሶ በ2014 ከጾታዊ ሚናና የሴቶች ተሳትፎ እንዲሁም አመራር የሚል አይነት አንድ ውይይት ተካሂዷል እዛው ቤተ ክህነት አካባቢ። የመጽሐፉን ሙሉ እንትን ታነበው ርዕሱን በማን እንደተዘጋጀ? በጣም ጥሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የጋብቻ ምክክር አገልግሎት መስጫ መመሪያ ወይም ማኑዋል ይላል። በ2014 ዓ.ም አዲስ አበባ የታተመ ነው። እንግዲህ አስቡት፣ ይሄ መጽሐፍ ማኑዋል ነው፣ መመሪያ ነው። መጽሐፍ ማለት መጽሐፍ አንብበን ልናስቀምጠው እንችላለን። ማኑዋል መመሪያ ግን በየጊዜው ሪፈር የሚደረግ ነው። በየጊዜው እያጣቀስ ነው። ለምን አገልግሎት ይውላል ማለት ነው? ለጋብቻ ምክክር አገልግሎት ይውላል ማለት ነው። እንግዲህ ይህንን የሃይማኖት አባቶች ተምረውበት የምክር አገልግሎት ሊሰጡበት ነው። የምክር አገልግሎት ሊሰጡበት ነው። በዛ በወቅቱ በነበረው ስብሰባ ላይም ያው ቪዲዮውን ከዚህ በፊት አይተነዋል። በወቅቱ የነበረው ስብሰባ ላይም ፕሮግራሙን ያዘጋጁት መርሃ ግብሩን የውይይቱ መርሃ ግብር ያዘጋጁት አካላት ሲናገሩ ምንድን ነው ያሉት? ይህንን ማኑዋል ይህንን የምክክር መመሪያ አባቶች በተዋረድ እንዲማሩትና እንዲሰለጥኑት ከዚያም ለንስሐ ልጆቻቸው እንዲያስተምሩት ሶዛት ኦርቶዶክሳዊው ቤተሰብ ማህበረሰብ ይህንን እንዲቀበለውና አፕላይ እንዲያደርገው ምናልባትም ትዳሩ የቀና እንዲሆንለት እንግዲህ አስቡት። እንደዛ ተብሎ ነው የታተመው ይሄ መጽሐፍ። ውይይቱን ሄዳችሁ ማዳመጥ ትችላላችሁ። ይሄ መጽሐፍ ከታተመ በኋላ እነ መምህር ግርማ ባቱ የነበራቸው ውይይት ይህንን ያካተተ ነው። መጽሐፉም ያው በእነሱ አካባቢ ባሉ ሰዎች የታተመ ነው። የተለያዩ ሰዎች ጸሐፊው አይታወቅም። ጀስት በተራድኦ ኮሚሽኑ እንደሆነ ነው አይደል? ተጽፏል እዛ። ይሄኛው ይታወቃል። ያው ድሮ ነበረ። አሁን ላይ እንግዲህ እነዚህ ነገሮች እንደሚቀሩ ተስፋ አደርጋለሁ። ወደፊት ጠብቁ። መጽሐፎች እንደዚህ ይታተማሉ። በተለይ ደግሞ የህብረተሰቡን የማህበረሰቡን አመለካከት በፊት ከነበረው ስርዓትና ትውፊት መቀየር ካስፈለገ ጸሐፊዎች አይጠቀሱም ወደፊት። ያንን ነው ኤክስፔክት የማደርገው። ምክንያቱም እነዛ ሁለት መጽሐፎች እነዚህ የትራንስፎርሚንግ ማስኩሊኒቲ እና የማህበራዊ ውይይት የሚባሉት መጽሐፎች ማን እንደመለሳቸው አይታወቅም። ብቻ ያው ባለቤቱ እኔ ነኝ ብሎ ልማትና ክርስቲያናዊ ተራድኦ ኮሚሽን እኔ ነኝ ያሰራሁት፣ እኔ ተግባራዊ የማደርገው ብሎ ስሙን ቦልድ ላይ አስቀምጦታል። ማን እንደመለሳቸው ግን አይታወቅም። ምክንያቱም የመለሰውን ሰው ቢያንስ ይሄ ነገር መስተካከል አለበት ብለን ማናገር እንችል ነበር። ኤኒዌይስ ግን ይሄን መጽሐፍ ያዘጋጀው መምህር ግርማ ባቱ ነው። የቅድስት ሥላሴ ዩኒቨርሲቲ የቤተክርስቲያን ታሪክና እንደዚህ ነገር መምህር ያው በደንብ አላስታውስም በትክክለኛ የሚያስተምሩበትን ክፍል ማለት ነው። ቁም ነገሩ ጋር ግን ስንመጣ እዚህ መጽሐፍ ላይ በገጽ 5 ላይ የሴቶችና የልጃገረዶች ደህንነት ማስጠበቅ ይላል። እንግዲህ ያው እነዚህ ማኑዋሎች ያው ታውቃለህ አብርሽ፣ ብር ሲገኝ ፈንድ አድራጊዎቹን ብር ሰጪዎቹን ለማስደሰት የሚታተሙ ናቸው። ብዙ ጊዜ ምንም ይሁን ምን ይታተማሉ። ትውፊታችን ምንድነው? የመጣንበት ስርዓት ምንድነው? በጣም በሚያሳዝን መልኩ ያው እዛ ግንዛቤ ውስጥ አይገባም። ፈንድ ያደረጉ ሰዎችን ፍላጎት ገንዘብ ይሰጣሉ። እነዛ ሰዎች ገንዘባቸውን የሚሰጡት ዝም ብሎ አልባሌ ነገር እነሱ የማይፈልጉት ነገር እንዲታተም አይደለም፣ እነሱ የሚፈልጉት ነው። እነሱ የሚፈልጉት ነገር ደግሞ ከኛ ቤተክርስቲያን ስርዓትም ሆነ ማህበረሰባችን ከመጣበት ትውፊት ቢያፈነቅጥ ዜዶን ኬር ዜዶን ማይንድ እነዛ ፈንድ አድራጊዎቹ ማለት ነው። የእኛ ሰዎች ግን ሊያስጨንቃቸው ይገባል። ቢያንስ ለልጆቻቸው የሚሰጡትን ነገር ግምት ውስጥ ከተው ማለት ነው። እና ታዲያ አሁን ይሄኛው ላይ ምን አይነት ነገር አለ? ጾታን በተመለከተ ጾታ ማለት ተራ፣ ረድፍ፣ ክፍል፣ ማዕረግ፣ አይነት፣ ወገን፣ ነገድ ማለት ነው ይላል። ስለ ጾታ ነው ዲፋይን እያደረገ ያለው እንግዲህ እየገለጸ ያለው ጾታ ተፈጥሯዊ አካልን ብቻ መሰረት አድርጎ ወንድ ወይም ሴት መባልን ብቻ የሚያመለክት ቃል ሲሆን ይላል። ስለ ጾታ እዚህ ጋር እናቁም። እንግዲህ ጾታ ወንድ ወይም ሴት መባልን ብቻ የሚያመለክት ቃል ሲሆን ስትል አሁን ይሄ ምንም የሚያሻማ የሚያጋጭም ነገር አይደለም። ልክ ናቸው። ወንድ ወይም ሴት መባል ነው ጾታ። እዚህ ጋር ምንም ችግር የለው። ስርዓተ ጾታ ማለት ደግሞ ይላል ተፈጥሯዊ ማንነትን ወንድ ወይም ሴት መሆንን ማዕከል አድርገው ሰዎች ማህበረሰቡ በቅንፍ ውስጥ ነው ለራሳቸው እንዲመቻቸው ወንድ ይህንንና ያንን ሴትም ይህንንና ያንን መስራት ወይም ማድረግ አለባቸው ብለው የመደቡት ስርዓተ ፍረጃ ነው ይላል። ጸባችን እንግዲህ እዚህ ጋር ነው። ወይም ደግሞ ያው ሙግታችን የሚጀምረው ልበልክ
ስርዓተ ጾታ ማለት ተፈጥሯዊ ማንነት ነው፣ ወንድ ወይም ሴት መሆንን እሱን አይክድም። የተስማማንበትን የጋራ ትርጉም እሱ ደግሞ ጾታን እሱም ደግሞ ወንድና ሴትነትን ብሎ ነው የሚነሳው። ከተስማማንበት ይነሳና የማንስማማበት ግን ምንድነው ነው የሚለው እሱን ማዕከል አድርገው ሰዎች ወይም ማህበረሰቡ ለራሳቸው እንዲመቻቸው አስተውሉ፣ ለራሳቸው እንዲመቻቸው ወንድ ይህንና ያንን ሴትም ይህንና ያንን መስራት ወይም ማድረግ አለባቸው ብለው የመደቡት ስርዓተ ፍረጃ ነው። ወንዶችና ሴቶች ላይ የጫኑት ነገር ነው ማለት ፍረጃ ነው ማለት ላይክ ኢት ዳዝንት ሃቭ ኤኒ ሎጂካል የሆነ ማሳመኛ ሪዝኒንግ ነገር የለውም ማለት ነው። አሳማኝ ነገር የለውም ማለት ነው። እዚህ ጋር ነው አሁን እንግዲህ ማብራራት የምንፈልገው ስርዓተ ጾታ ጋር ተገናኝቶ ማለት ነው። እቺን አንቀጽ ልጨርሳት። በዚህ በማህበረሰቡ ውስጥ ባለ አድሏዊ አመለካከት እንግዲህ አድሏዊ አመለካከት ያለው ስርዓተ ጾታውን ተመልክቶ ነው ጀንደር የሚባለውን ነገር ቢኮዝ ኢት ኢዝ ኤ ሶሻል ኮንስትራክት ማህበረሰቡ የሰራው ነገር ስለሆነ ወንድ ይህንን ሴት ይህንን ስራ ብሎ ማህበረሰቡ የፈረጀው ፍርጃ ስለሆነ ይህ አድሏዊ ነው። ይህ አድሏዊ አመለካከት የመጣና በተግባር በሴቶችና በወንዶች መካከል የተፈጠረ የስርዓተ ጾታ መዛባትን ተከትሎ የሚከሰት ጉዳትን ደግሞ ጾታዊ ጥቃት ልንለው እንችላለን ይላል። እሱን ተከትሎ ይህን የስርዓተ ጾታ መዛባትን ተከትሎ የሚከሰት ጉዳትን ከስርዓተ ጾታው የተነሳ የሚደርስባቸውን ጉዳት ደግሞ ጾታዊ ጥቃት እንለዋለን። በጾታ ተስማምተናል፣ ወንድና ሴት አለ ብለናል። ከዛ ጾታውን ተከትሎ የሚመጡ ስርዓተ ጾታዎች ደግሞ የወንድና የሴት የሚባሉት ግን ከጾታ የተነሱ አይደሉም፣ ማህበረሰቡ የጫናቸው ናቸው። ለምን? ለራሱ እንዲመቸው። ያው የፈረደበት ፓትሪያርካል የሆነው አምባገነን የሆነው አባታዊ ስርዓት አለ አይደል? እሱ የጫናቸው ናቸው። ከንሱ የተነሳ የሚመጡት ደግሞ ጉዳቶች ሴቷም ወንዱም የሚጎዱት ያው ብዙ ጊዜ ለሴቷ ነው የሚሰራው። ሴቷ ጉዳት ደግሞ እሱ ጾታዊ ጥቃት ይባላል። ዋቴቨር ኢት ኢዝ። ለምሳሌ ሴቷ ቤት ውስጥ ልጆቿን መንከባከብ፣ ልጆቿን ማሳደግ፣ ልጆቿን መጠበቅ፣ ልጆቿን በቅርብ በሞግዚትነት ለቁም ነገር ማብቃትን ወንዱ የጫነባት አባታዊ ስርዓት የጫነባት ነገር ነው። ከዚህ የተነሳ የሚደርስባት ማንኛውም አካላዊ የሆነ ሳይኮሎጂካል ጉዳት ስለነሱ ከጾታዋ የተነሳ አባቷ ከሰጣት ጸጋ የተነሳ የከፈለችው መስዋዕትነት የከፈለችው ቤዛ መሆኑ ቀርቶ ወንዱ ከዚህ ከስርዓተ ጾታው የተነሳ ያደረሰባት ጉዳት ነው፣ ጾታዊ ጥቃት ነው ተብሎ ይፈረጃል ማለት ነው። አሁን ይህንን ነው እንግዲህ ላብራራል የፈለኩት። አሁን በዛውም አድማጮቻችንም አንስተው ሀሳቡን ይሟገቱበት፣ እርስ በርስ ይዋዩበት። ዝም ብሎ በስሜታዊነት ተነስቶ አይደለም። በትክክል ትርጉሞቹ ከምንድን ነው የመጡት፣ ከየት ነው የተነሱት፣ ለምን ተፈለጉ እንደዚህ የሚለው ማለት ነው። የስርዓተ ጾታ መነጋገሪያ ኢሹ የሆነው በተለይ ከ60ዎቹ በኋላ ነው። 70ዎች ውስጥ በተለይ ሲገባ በደንብ ተሟሙቋል። በፈረንጆቹ ነው ማለት ጀንደር የሚባለው ነገር ሴክስ የሚባለው ነገር አያጨቃጭቃቸውም። ሁለት አይነት ሴክስ አለ፣ ሁለት አይነት ጾታ አለ፣ ወንድና ሴት በሱ ይስማማሉ። ልክ አሁን ይህም መጽሐፍ ሲነሳ አንቀጹ ላይ በሱ ላይ ችግር እንደሌለብን ማለት ሴክስ በሚባለው ነገር ላይ ችግር የለበትም። እነሱም ችግር አልነበረባቸውም። ጀንደር የሚባለውን ነገር ነው ችግር ነው ብለው ያነሱት ማን ናቸው? ፌሚኒስቶቹ ናቸው፣ ሴት አቆርቋዦቹ ናቸው። ወይም ደግሞ ወንድ ፌሚኒስት የምንላቸው የሴት መብት ተከራካሪ ነን ብለው የሚያስቡት ባለፈው እንደነገርኩ የወንድነት ግዴታቸውን የማይወጡ ከዛም የጎደሉ እሱን ለማካካስ የሴት መብት ተከራካሪ የሚሆኑ ወንዶች ማለት ነው። ስለዚህ እነሱ ምን አሉ? ሴቷን ለጥቃት ልክ አሁን ይሄ እንዳስቀመጠው ከስር ወደ ላይ ስንመጣ ሴቷን ለጥቃት ለጾታዊ ጥቃት ያጋለጣት ወንዱ ያመጣባት ስርዓተ ጾታ ነው። ይሄ ወንዱ ያመጣባት ስርዓተ ጾታ አምላኳ አባቷ ከሰጣት ጾታ ጋር ምንም አይገናኝም፣ ከሱ ጋር ምንም አይገናኝም። it doesn't have any direct relationship ከዛ ነገር ጋር። እነሱ የሚሉትን ነው እንግዲህ ምንም አይነት ቀጥተኛ ተዛምዶ የለውም። ማን ነው የጫነባት ግን? ወንዱ የአባታዊ ስርዓት ነው የሴት ሚና ብሎ የጫነባት፣ ከሱ የተነሳ ጾታዊ ጥቃት ደርሶባታል። ስለዚህ ይሄን ጾታዊ ጥቃት ማስቀረት ከፈለግን ይሄን ስርዓተ ጾታ ማህበረሰቡ የጫነባትን ስርዓተ ጾታ which is gender which is a social construct እሱን ዲስማንትል ማድረግ አለብን፣ እሱን ማፍረስ አለብን ብለው ነው የተነሱት። እናም ስትሰማው እውነት ይመስላል። በተለይ እነዛ ኮሌጅ አካባቢ ላሉ ተማሪዎች በደንብ መደለያ ነው፣ ማታለያ ነው። እኛም ሀገር የሚደረግ ነው። እኛም ሀገር ኮሌጅ አካባቢ የሚማሩት ነገር ይሄን ነው። አፈርማቲቭ አክሽን ተብሎ መጀመሪያ ሴቷን ከወንዱ ጋር ማስተካከል ሲባል ሴቷ ከወንዱ ጋር እንዳትስተካከል ያደረጋት ይሄኛው የሴት ይሄኛው የወንድ ብሎ ያ አባታዊ ስርዓት ፓትሪያርካል የሆነው ስትራክቸር የቀረጸው ነገር ስለሆነ ነው። ስለዚህ እሱ ነገር መፍረስ አለበት።
እሱ ነገር ለማፍረስ ምንድነው ስርዓተ ጾታ ከጾታ ጋር አይገናኝም። ሴቷ ወንዱ የሚሰራውን መስራት ትችላለች፣ ወንዱም ደግሞ ሴታው የምትሰራው መስራት አለበት። ይችላል አይደለም አለበትም ተብሎ ቀረበ። ስለዚህ ወንዱ ሴቷ የምታደርገውን ነገር ሊያግዛት ይገባል። የማያግዛት ከሆነ ጾታዊ ጥቃት እንደማለት ነው። በቃ እሷ ላይ ልጆች ማሳደጉንም መንከባከቡንም ማጥባቱንም ዳይፐር መቀየሩንም ከጫነባት ጾታዊ ጥቃት እንደማድረስ ማለት ነው። ሳይኮሎጂካሊ ማጥቃት እንደማለት ነው። በስነ ልቦና መጉዳት እንደማለት ነው ብለው መጡ። ከዛ ምን ተፈጠረ መሰለህ? ይሄ ነገር እንደዚህ ሲሆን ወንዱም በተወሰነ መልኩ ተሸረሸረ፣ አክሴፕት ማድረግ ጀመረ። አሁን ምዕራባዊ ያለ እንደምናየው በብዛት የተጎዱበት ነገር ወንዱ ሊወጣ ያለውን ቀዳሚውን የሱን ሚና እየተወ ሚስቱን መጠበቅ፣ ልጆቹን መጠበቅ፣ ቤተሰቡን መጠበቅ፣ ሀገሩን መጠበቅ፣ ለሚስቱና ለልጆቹ ፕሮቫይድ ማድረግ ይህንን እየተወ እሷን ማገዝ መሰለውና በተወሰነ መልክ መሰለው ልበል እንግዲህ በተወሰነ መልክ ሚናውን መቀየር ጀመረ። ወንዱ ከሴቷ ሴቷ ከወንዱ መቀየር ተጀመረ። አሁን ይህንን ማህበረሰቡ እነሱ ሀገር ያለው ማህበረሰብ ሙሉ በሙሉ ማለት በምትችለው ደረጃ ያው 100% አይደለም፣ በአብዛኛው ግን አክሴፕት አድርጎታል። በአብዛኛው በምዕራባውያኑ አካባቢ ያለው ማህበረሰብ ጀንደር ሶሻል ኮንስትራክት ነው፣ ጾታዊ ሚና ከጾታ ጋር አይገናኝም፣ ይሄ ፓትሪያርካል የሆነው ማህበረሰብ የጫነብን ነገር ነው። ስለዚህ ይህንን ቀንበር መስበር አለብን። ይህንን ቀንበር ለመስበር ጀንደር የሚባለውን ነገር ማጥፋት አለብን። የለም በቃ ይሄ ጀንደር የሚባለው ነገር ከሱ የተነሳ የምንወጣው ሚና የለም። የሴት ስራ የወንድ ስራ፣ የሴት እንትን የወንድ እንትን፣ የሴት እንትን የወንድ እንትን የሚባል ነገር የለም። ስለዚህ ትምህርትም ከሆነ ስራም ከሆነ ሴቷ ወንዱ ያደረገውን ሁሉ ማድረግ ትችላለች፣ ማድረግ አለባት። ይሄ ነው እንግዲህ ትክክል አይደለም የምንለው። አሁን እኔ የምሞግት እንዴት ብትለኝ የሴት ሚና ስንል ሮል ነው አይደለ? እንግዲህ ሚና ነው። የወንድ ሚናም ስንል እንደዚህ ሮል ነው፣ ሚና ነው። አንድ ሮል ተሰጠህ ሲባል በየትኛውም ሴናሪዮ፣ በየትኛውም አጋጣሚ፣ በየትኛውም ቦታ፣ በየትኛውም መስክ አንድ ሮል ተሰጠህ ተብሎ ያንን ሚሽን ተወጣ ብትባል ያንን ሚሽን የምትወጣበት ያንን ሮል የምትወጣበት አይደር እውቀት ያስፈልግሃል፣ ትጥቅ ካስፈለገ ትጥቅ ያስፈልጋል፣ which is ሎጂስቲክ ያስፈልግሃል፣ ሌሎችም ተጨማሪ እገዛዎችም ያስፈልጓል። አለበለዚያ ግን ያንን ሮል ለአንተ አዲስ ነው፣ ምንም አይዲያው የለህም፣ እንዴት እንደምትወጣው አታውቅም፣ በምን እንደምትወጣውም አታውቅም። ግን እዛ ሮል ላይ ስትመጣ እንዴት ሆነ ነው አንተ ውጤታማ የምትሆነው? ሮሉ ከተሰጠ በኋላ ዘንዶ ዘዴ ያንን ስራ ባለመስራት ትወቀሳለህ ማለት ነው። ያንን ስራ ባለመስራት ባትወቀስ እንኳን ስራው ይበላሻል፣ ምንም ጥርጥር የለውም። ስራውም ይበላሻል፣ አንተም እንደዛው በዛ በተበላሸ ስራ ውስጥ ተመላልሰህ ስታልፍ አንተን አይገነባም። ስራውን በመስራት ሚናውን ከመወጣት የተነሳ አንተ ራስህ አታድግበትም፣ ኤክሴል አታደርግበትም። ሴትና ወንድ ጋርም ስንመጣ እንደዚሁ ነው ያለው። ሴትና ወንድ ጋርም ስንመጣ የሴት ሚናና የወንድ ሚና አለ። የሴት ሚና ብለን ሴቷ የምትሰራቸው ስራዎች አሉ። የወንድ ሚና ብለን ወንዱ የሚሰራቸው ስራዎች አሉ። ለምሳሌ ወንዱ ጠብቆት ይሰራል፣ የመጠበቅ ስራ ይሰራል፣ ፕሮቴክሽን ይሰራል፣ ፕሮቪዥን ይሰራል፣ ፕሮቫይድ ማድረግ ከሌሎችም ጥቅማ ጥቅሞች ጋር ፕሮቫይድ ማድረግ ለሚስቱ ለልጆቹ ፕሮቫይድ ማድረግን ይሰራል። ፕሮቴክሽን ለሚስቱም ለልጆቹም ለማህበረሰቡም ለአካባቢውም ለሀገሩም ጭምር ነው የሚሰራው። ፕሮቪዥኑም እንደዛው ሌሎቹንም ነገሮች ማለት ነው። ዘር መስጠቱንም ጭምር እንደዛው፣ ፕሮክሪኤሽኑንም ማለት ነው። ዘር የሚሰጠው እሱ ነው፣ እሱ አይደለችም። በቃ እነዚህ በተፈጥሮ ባክ አይደረጉም ወይ? በተፈጥሮ አይደገፉም ወይ? እንዴ ማህበረሰቡን መጠበቅ ያለበት ወንዱ ነው። ወንዱ እያለ ሴቶች አደጋ ላይ መውደቅ የለባቸውም ስንል እኮ ወንዱ ለጥበቃ የሚሆን አግሬሽን ስላለው ነው፣ ኃይለኝነት ስላለው ነው። ያው ባለፈው እንደተነጋገር ነው ያ ኃይለኝነቱ የሰለጠነበት እስከሆነ ድረስ ወንዱ ኃይለኝነት ብቻ አይደለም አርበኝነትም አለው። አልነካም አልደፈርም የሚል አላስነካም፣ ሚስቴን ልጆችን አካባቢን አላስነካም የሚል አርበኝነትም አለው። ቀጥሎ ደግሞ ጉልበትም አለው። እግዚአብሔር አምላክ ከሷ ለይቶ ጡንቻ ሰጥቶታል። እሱ ከሷ ለይቶ የሰጠው ጡንቻ ለዛ ለጠብቆቱ ነው። ስለዚህ አሁን እነዚህ ነገሮች ስታያቸው ወንዱ ይህንን ነገር ያደርግ ስንል እነዛን ሚናዎች የሚወጣበት ሎጂስቲክ አሉት ማለት ነው። እሱን የሚደግፉ መክሊቶች አሉት ማለት ነው። ስጦታዎች አሉት ማለት ነው። ዊዛውት ዶስ ሎጂስቲክስ ያለ እነዚህ ሎጂስቲኮች ያለ እነዚህ መክሊቶች እንዴት አድርጎ ነው ሚናውን መወጣት የሚችለው? እነዚህን አሁን የጠቀስኳቸው ሎጂስቲኮች እሷ ሳይኖሯት በሱ ቦታ ገብታ በሱ ሮል ገብታ በሱ ሚና ገብታ ያንን ሚና መወጣት ትችላለች? ያንን ሚሽን መወጣት ትችላለች? አጉል ሙግት ካላደረግነው በስተቀር አትችልም። እንዲሁም ደግሞ በእሷ በኩልም ብንሄድ እንደዚህ ነው። ሴቷ
ከወንዱ ይልቅ በጣም ኢሞሽናሊ ሴንሲቲቭ ነች፣ ኢሞሽናል ነች። ወንዱ ቆዳ ወፍራም ነው በአብዛኛው፣ ሁሉንም አይደለም። ያው ዛሬ በብዛት ወንዱ ቆዳ ስስ እየሆነ መጥቷል። ግን ጀነራሊ ስፒኪንግ አብዛኛው ላይ ስናወራ ግን ወንዱ ቆዳ ወፍራም ነው። ቆዳ ወፍራም ነው ማለት ነገሮች ስሜታዊ የሚያደርጉ ነገሮች ቶሎ አይነኩትም። ቀላል ፊልም ቤት ገብተህ ፊልም ብታይ ትንሽ የሚያስለቅስ ነገር የሚያሳዝን ነገር ከመጣ አብዛኛው ሴት እንባው ዱብ ዱብ ይላል። ወንዱ ግን ቅምም አይለው። ምን ያስለቀሳቸዋል ምናምን ሊል ይችላል። በትንሽ በትልቁ ሴቶቹ ያለቅሳሉ። እንኳን የተጎዳ የተበደለ ሰው ቀጥታ አይተው አይደለም ኢሞሽናል ያዘነ ሰው እንደው ምን ይጠኛል ናፈቀኝ ናፈቀችኝ ከተባለ እንኳን ለቅሷቸው ይመጣል። ይሄ ስጦታቸው ነው። ይሄ ስጦታቸው ነው። በዚህ ስጦታቸው እንደዚህ ኢሞሽናሊ ቅርብ መሆናቸው ልጆቻቸውን ለመንከባከብ፣ ቤተሰባቸውን ለመንከባከብ፣ ባላቸውን ለመንከባከብ፣ የጎደለውን ነገር ለማሟላት በጣም ይመቻቸዋል ወይም ደግሞ ይችሉበታል። ስለዚህ ያ የተንከባካቢነት ያ ኬር ጊቪንግ ሚና እንደዚህ ኢሞሽናል ሆኖ መታጠቃቸው ይጠቅማቸዋል ማለት ነው አይደለም? እናት በመሆኑ ሲምፓቲ ይሰማታል፣ ለልጇ ታዝናለች፣ ኮምፓሽን ይሰማታል። ለማንኛውም ቤተሰብ ውስጥ ላለው አልበላም ቤት ውስጥ 5 ልጅ ቢኖራት አንዲት እናት ከ5ቱ አንዱ አልበላም ካላት ይጨንቃታል። ስለዚህ ታዝንለታለች፣ የሚፈልገውን ነገር ወዲያው ለማበጀት ትሄዳለች፣ እሷ እንኳን ምግብ ሳትበላ። ያ ተፈጥሯዊ የሆነ ኮምፓሽን ነው አይደል? ተፈጥሯዊ የሆነ አዘኔታ ነው። ይሄ ወንዱ የለው። ይህንን በሌለበት ሁኔታ ወንዱ ልጆቹን ተንከባከብ ማለት ተፈጥሯዊ ያልሆነ በተፈጥሮ ባይ ዲፎልት የሚመጣ ወይም ደግሞ አድጎ ያልተሰጠውን ባይ ዲፎልት በዝቶ ያልተሰጠውን ጸጋ በግድ ፈልገ ካለበት ቆፍረህ አውጣና አሳድገው እንደማለትና እንደማስቸገር ነው። በዛም ውጤታማ የማይሆንበትም አይደር ውጤታማ እንኳን ቢሆንበት ራሱን አጥቶ ይሆንበታል፣ ወንድነቱን አጥቶ ይሆንበታል። በሷም በኩል እንደዛው። ስለዚህ አሁን እነዚህን ሚናዎች አሁን በጠቀስኩልህ ሚናዎች ሁለቱን እንዴት ነው ኢንተርቼንጀብል ናቸው የምንለው? ሁለቱም ሚናዎች መቀየር ይችላሉ። ወንዱ የሴቷን፣ ሴቷ የወንዱን ሚና እንዴት ትወጣለች እንላለን። በጣም ከባድ አስቸጋሪ ነው ማለት አስቸጋሪ ነው ማለት እንዲወጡ ማድረጉ ነው አስቸጋሪ እንጂ ሀሳቡ ምንም ከባድና አይደለም፣ ቀላል ነበር ይህንን ለመረዳት። እሷ የሱ መወጣት አትችልም፣ እሱ የሷ መወጣት አይችልም። ስለዚህ እንዴት ሆኖ ነው ስርዓተ ጾታ ሶሻል ኮንስትራክት የሚሆነው? ማህበረሰቡ፣ ህብረተሰቡ ሴቷ ላይ የጫነባት ነው። ሴት ሆና ከተፈጠረች በኋላ ሴት ሆና ተፈጥራ አድጋ አግብታ እናት ስትሆን በእናትነት የእናትነት ሚናዋን መወጣት ማህበረሰቡ የጫነባት ነው። እንዴት እንላለን? ለእናትነት የሚበቃ ሙሉ ትጥቅ ተሰጥቷት ሳለ ወንዱ ደግሞ አባትየው ደግሞ ለእናትነት የሚበቃ ትጥቅ ሳይኖረው እንዴት ነው ሚናችሁ መቀየር ይችላል? የምንለው ይሄ ሚና በተቀያየረ ጊዜ ነው አሁን ቤተሰብ እየፈረሰ ቤተሰብ እየተለያየ የሚመጣው። እሱ ባልተሰጠው ሎጂስቲክ በእውቀት ባልታጠቀበት በልምድ ባልታጠቀበት ተፈጥሯዊ በሆነ ጸጋም ባልታጠቀበት ሁኔታ የእናትነት ሚና ትወጣ ትለዋለህ። እሷንም እንደዛው በእውቀትም በልምድም ተፈጥሯዊ በሆነው ጸጋም ባልታጠቀችበት ሁኔታ የወንድ ሚና ተወጪ እንላታለን። ይህንን ሚና ሲቀያየሩት በመካከላቸው ያለው አትራክሽን ፌል ያደርጋል። በመካከላቸው ያለው መሳሳብ ፌል ያደርጋል። መሳሳብ ተፈጥሯዊ ነው እንጂ ቁጭ ብለህ በሂሳብ የምታስበው አይደለም። ይህን ስላደረገ ይህን ስላደረገች ይህን ስላደረገች ይህን ስላደረገችልኝ ልወዳት ይገባል እያልክ አይደለም። ባይ ዲፎልት መምጣት አለበት። ስትሰራው ስታደርገው እሷ የሆነውን ድርጊት አንተም ስታደርገው ስትሰራው የሆነውን ድርጊት ባይ ዲፎልት መሳሳብ መቻል አለበት። ያ ማለት ምንድነው? ቁጭ ብለህ ግድ አናሊሲስ መስራት አይጠበቅም። ሂሳብ ወረቀት አውጥተህ ይህን ሰርታለች ይህን ሰርታለች ይህን ሰርታለች ይህን ሁሉ ከሰራችልኝ እንዴት አልወዳትም አትልም። ስለዚህ ያን ተፈጥሯዊ አትራክሽን አጥፍቶታል። ሚናው ነው ምልክ። ይሄ እንግዲህ የሆነው መቼ ነው መሰለ? ሲጀምር በሽታው ሲጀምር 60ዎቹ እያለቀ 70ዎቹ ሲመጣ ምናምን አሁን እንዳልኩ ጀንደር ሶሻል ኮንስትራክት ነው። ከጾታ የመጣ አይደለም። ተፈጥሯዊ ከሆነ ጾታ የመጣ አይደለም። ከተፈጥሯዊ ጾታ ጋር ምንም አያገናኘውም አሉ። ያን ጊዜ ይሄ በምዕራባውያን ዘንድ በደንብ ተስፋፋ፣ በትምህርት ስርዓት ውስጥ ገባ። እሱ ብቻ አይደለም፣ የእኛም ልጆች ምዕራባውያን ትምህርት የተማሩት ምዕራባውያን ትምህርት የሚማሩት ኢቭን ሴኩላር ትምህርቱን ብቻ አይደለም፣ መንፈሳዊውን ቲዮሎጂ ትምህርትን እንኳን ከምዕራባውያን በብዛት ኮፒ እያደረጉ የሚማሩት ተማሪዎቻችን እንኳን ይኸው አሁን እንደምታየው። ይህን እንግዲህ መጽሐፍ የጻፈው መምህር ነው እንዳልኩ፣ የቤተክርስቲያኗ መምህር ነው። ስርዓተ ጾታ ማለት ደግሞ ተፈጥሯዊ ማንነትን ወንድ ወይም ሴት መሆንን ማዕከል አድርገው ሰዎች ማህበረሰቡ ለራሳቸው እንዲመቻቸው ወንድ ይህንንና ያንን ሴትም ይህንንና ያንን መስራት ወይም ማድረግ አለባቸው ብለው የመደቡት ስርዓተ ፍረጃ ነው ይላል። እንግዲህ የቤተ መቅደሱ ውስጥ ስራውን እና ብዙ ቤተክርስቲያኗ እንኳን የወንድና የሴት ስራ የምትላቸው አሉ በራሷ በማዕከሏ ማለት ነው። እነዛ ማህበረሰቡ የጫነባት ፍረጃዎች ናቸው ማለት ነው። ማህበረሰቡ ለራሱ እንዲመቸው
ይህንን የሚጽፈው ወንዱ ነው እንግዲህ ወንዱ ነው ይህንን የሚጽፈው እንግዲህ ይሄ ወንድ እንደዚህ ብሎ ከጻፈ ምን አይነት እሱ ራሱ ያለውን አረዳድ ነው መሞግተው እኔ በራሴ ማለት ነው። ስለዚህ አሁን ይሄኛውን አንዱ ከሁለቱ ጉዳዮች አንዱ ይሄ ነው። ከሁለቱ ጉዳዮች ማለት ከስርዓተ ጾታ ጋር ተነስቶ ሚና የሚባለው ነገር ማህበረሰቡ የጫነው ነው የሚባለው ነገር ግዴላችሁ ማህበረሰቡ አይደለም የጫነው ይሄንን ሚና ለመወጣት ተፈጥሯዊ ጸጋ ያስፈልገናል። ከዛ ከተፈጥሯዊ ጸጋችን የተነሳ የምንሰራው ስራ ነው። እያንዳንዱ ስራ ከአምላካችን ከአባታችን በወረቀት ተጽፎ አይሰጠንም። በትውፊት የምናውቃቸው ነገሮች አሉ። ባይ ዲፎልት በተፈጥሯዊ እውቀቶች የምናውቃቸው ነገሮች አሉ። ለምሳሌ አንድ ምሳሌ ላንሳለ። ህፃናቶችን ነጮቹ የራሳቸው የሰሩት ጥናት ላይ ሪሰርች ላይ ህፃናቶች ተወልደው ማንም ሰው ኢንፍሉዌንስ ሳያደርግባቸው ማንም ሰው ተጽዕኖ ሳያሳድርባቸው ማለት ነው ያለ ልዩነት አድገው ወንድና ሴቶች ማለት ያለ ልዩነት አድገው ከዛ በርካታ መጫወቻ ያሉበት ክፍል ውስጥ ያስገቧቸዋል። ያ መጫወቻ ክፍል ምንድነው? ላይክ የአርቲፊሻል መኪናዎች፣ የውሸት አሻንጉሊት መኪናዎች፣ ሽጉጦች፣ ትራክተሮች ምናምን ያሉበት ክፍል አለ። ሄሊኮፕተሮች ምናምን ያሉበት ክፍል እዛ አለ። እዛው ክፍል ውስጥ ደግሞ አሁንም ከነዚህ ጋር ነገሮች ጋር ተደበላልቆ የህፃናት አሻንጉሊቶች አሉ። ህፃናት ምስሎች ማለት ነው። ህፃን ትንንሽ ሴቶች ህፃናቶች ጸጉራቸው ረጃጅም በቃ ህፃናቶች አሻንጉሊቶች ማለት ነው። እነዚህ ተሰበጣጥረው ተቀምጠዋል ያለምንም ልዩነትም ረድፍም ማለት ነው። ሴቶቹ የመረጡት ህፃናቶቹን አሻንጉሊቶች ማንሳት ነው። በህፃናት ምስል የተሰሩትን ህፃናት አሻንጉሊቶች አንስተው እናቶቻቸው እንደሚያደርጉት እነሱም እንደሚደረጉት መንከባከብ፣ ማጥባት፣ ማዘል ውስጥ ነው የገቡት። ልጆቹ ግን ምንም ባያውቁም መኪናውን ነድተውት እንኳን ባያውቁ ያንን ትራክተር ይዘው መነቃቀል፣ መቆራረጥ፣ መሰባበር፣ መወርወር፣ ማፈራረስ፣ መፈታታት እዛ ውስጥ ነው የገቡት። ይሄ እንግዲህ ጀንደር ከጾታ የተነሳ ሚና የምትሰራቸው ስራዎች፣ ተግባሮች፣ ተግባቦቶች ሁሉ በአጠቃላይ ከማህበረሰቡ የተጫነ ቢሆን ኖሮ እነዚህ የት አግኝቷቸው ማህበረሰቡ ጫነባቸው? ተፈጥሯዊ ሰብኮንሽስሊ የመጣ ነገር አይደለም፣ ተፈጥሯዊ የሆነ አይደለም ወይ? ስለዚህ ውስጣችን ያሉት ሆርሞኖች ራሳቸው የሚያሳድሩት ዝንባሌ አለ። እነዛን ዝንባሌዎች ተከትለን እንሄዳለን። አንዳንድ ጊዜ እነዛ ዝንባሌዎች ከመስመር ከለቀቁ የምናውቀው ነገር ነውና ሴቶች በምን አይነት ሚና ውስጥ እንደሚገኙ ወደዛኛው ሚና ልናመጣቸው እንችላለን። እንደው ማህበረሰቡ ተጽዕኖ አደረገ ቢባል ማለት ነው። በተረፈ ግን ጀንደር የሚባለው ነገር ሶሻል ኮንስትራክት ነው ሲሏችሁ ዝም ብላችሁ አትቀበሉ፣ ሞግቱ። ሶሻል ኮንስትራክት እንዴት ሆነ? አንዲት እናት ለመሆን ማህበረሰቡ የጫነባት ነው ሲባል ማህበረሰቡ እናት እንድትሆን ወይም እናት እንድትሆን የሚያስችላትን ምን ሊሰጣት ይችላል? ምንም አይሰጣትም እኮ። ምንም ማለት እናት ለመሆን ሩህሩህነትን ማህበረሰቡ አይሰጣትም። ተንከባካቢነትን ማህበረሰቡ አይሰጣትም። እሱንማ ራሷ ታመጣዋለች። ራሷም አታመጣውም። አባቷን የሰጣት። የትኛውም እናት ለልጆች ያስፈልገኛል ብላ ሩህሩህነትን፣ ተንከባካቢነትን፣ አዛኝነትን ከሱፐርማርኬት አትገዛውም። የትኛውም እናት ባይ ዲፎልት እግዚአብሔር አምላክ የሰጣት ነው። ምንም የሚያመጻድቅም ደግሞ አይደለም። የእናት ሩህሩህነት፣ የእናት ተቆርቋሪነት፣ የእናት አሳቢነት፣ የእናት ተንከባካቢነት የሚያመጻድቅ እኮ አይደለም። ግዳጅ ልንወጣበት የተሰጠን ጸጋ ነው። ልክ እንደዛው የወንዱም ጉልበተኝነት፣ ኃይለኝነት፣ ተዋጊነት፣ አርበኝነት ምንም የሚያመጻድቅ ነገር አለ። በቃ ልትሰራ ያለህን ስራ እኮ እንድትሰራው የተሰጠ ጸጋ ነው። ተረድተኛል አይደል? ስለዚህ ስርዓተ ጾታ ስንል ወይም ጀንደር ነው ተብሎ ዲፋይን ሲደረግላችሁ በቤተ ክርስቲያንም ደረጃ ያው እነዚህ ስልጠናዎች አሁን ወደ ቤተ ክርስቲያን ወደ የአጥቢያው ቤተ ክርስቲያን እንደሚመጡ ስለማቅ ዝም ብላችሁ አትስሙ። ስርዓተ ጾታ ማህበረሰብ የሰራው አይደለም። ማህበረሰቡ ለራሱ እንዲመቸው ወንድ ይህንና ያንን ሴትም ይህንና ያንን ትስራ ብሎ የፈረጀው ፍረጃ አይደለም። ግን ያን ጊዜ ታዲያ አሁን እንዳልኩ በሰባዎቹ ምን አደረጉ? የወንድን የበላይነት ጨቋኝነት፣ የፓትሪያርኪውን ጨቋኝነት የሚጥሉ የሚያሸንፉ ዲስማንትል የሚያደርጉ መሰላቸውና ስርዓተ ጾታ ያ አባታዊ ስርዓት ፓትሪያርካል የሆነው ስርዓት የጫነብን ነገር ነው። ስርዓተ ጾታ የወንድ የሴት የሚባል ነገር የለም። ጀንደር የወንድ የሴት የሚባል ነገር የለም። ሮል የወንድ የሴት የሚባል ነገር የለም። ሴቷ ከፈለገች የትኛውም ወንዱ የሚሰራው ስራ ውስጥ የሚሳተፈው ጉዳይ ውስጥ መግባት ትችላለች። ወንዱም ከፈለገ የትኛውም ስራ ውስጥ የትኛውም ሚና ውስጥ መግባት ይችላል ተብሎ መጣ። በጾታ ግን ተስማምተን ነው ይህንን የካድ ነው። በጾታ ተስማምተን ነው ይህንን የካድ ነው ማለት ነው። ስለዚህ አሁን ጭራሽ ብሎ ይሄ ስርዓተ ጾታ መካዱ ሳያንስ ምን ተካደ? መጀመሪያ የተስማማንበት ጾታ ራሱ ተካደ። እስኪ ወደ እሱ ከመግባት በፊት ያው እሱ እንግዲህ ዋናው የምናነሳው ነው።
በብዛት ያው እንግዲህ እንደዚህ የሆነ ርዕስ ላይ ስንነሳ ያ ርዕስ ሌሎች አገሮች ላይ ተደርጎ ከዛ በኋላ ያመጣው ውጤት አለ። እነሱ ይውደቁበትም ይሳካላቸውም ደግሞ ስንቀበል እንኳን መርምረን መቀበል እንግዲህ የኛ ጉዳይ ነው። ምናልባት አሁን እኔ እናንተ እዚህ የምናወራው ለማን ይጠቅማል ብትለኝ ልክ በእኛ እድሜ ድሮ በነበርንበት ሃይስኩል ሆነን እኛ ራሱ ስናራግበው የነበረ ሐሳብ ነው እና አዲስ የሆነ ሐሳብ ሁል ጊዜ በሚመጣበት ጊዜ ይሄን ነገር ተብሎ ይመጣልሃል። ይሄን ነገር እንዴት እንደዚህ በዚህ እንዲያውም እንዴት ታየዋለህ አይደለም እንዲህ ነውና እንዲህ የሚባል ነገር አለ። ይሄ ስህተት ነው። ስለዚህ ከዚህ በኋላ እንደዚህ ሲባል አንተ ትልቅ የሆንክ ነው የሚመስልህ። ኃላፊነት ሲሰጥህ በተለይ እሳት በነበረው እድሜህ ላይ ኃላፊነት ተሰጥቷል። በኮንሴፕት ደረጃ ይዘቱ ይገባሃል። ግን ውጤቱ ምን ይዞ እንደሚመጣ መጨረሻ ላይ ከሃይማኖት አንፃር እንኳን ራሱ እንደሚጋጭ ካደክበት የማህበረሰብ ባህል አንፃር ራሱ ምንም የማይገናኝ መሆኑ ልብ አትለው። አንተ የሚታይህ የተሰጠህን የቤት ስራ የተሰጠህን አሳይመንት መወጣትህ ላይ ነው። በቃ ትወጣለህ። ምናልባትም ደግሞ በትርፍ ጊዜ የሚሰራም ከሆነ አበል ሊከፈልህ ይችላል። በቃ you just make money እና ገንዘብ ሰራው ነው ትልቁ ነገር በቃ የሚታይህ ማለት ነው። አሁን ዘጌት ብለን ደግሞ እንግዲህ እግዚአብሔር ይስጥህ አንተም ጊዜ ወስደህ በደንብ አድርገህ ዲቴይል መርምረኸዋል። እኔም በአንተ ድካም መግባት አልፈልግም። በጣም እንትን ነገር ነው በቃ ትልቅ ንቃት ነው እየፈጠርክልን ያለው። ይሄንን መጽሐፍ አሁን የምትለውን እንኳን የጻፈው ሰው እንግዲህ በቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ ትልቅ ቦታ ስልጣን ያለው ሰው ነው። በዛ ላይ መምህር ነው፣ የቤተክርስቲያኗን መምህር ነው። ቢያንስ እንዲህ አይነት ነገሮች ሲነሱ እኛ ከአባቶቻችን ከመምህራኖቻችን የትኛውም እምነት ይሁን መሪዎቹን ያምናል። የሃይማኖት አባቶች ተከታዮቹን ያምናል። ይሄን ነገር ምንድነው እንደ መድረክ ላይ የምትማረው አውደ ምሕረት ላይ የምትማረው ነገር እኮ ልትማር ስትሄድ ንስሐ ግባ ሲል ንስሐ ልትገባ፣ ይሄ መጥፎ ነው ይሄ ደግ ነው ሲል ልታደርግ ነው። ስለዚህ በእነሱ በኩል ደግሞ እንዲህ አይነት ነገሮች በደንብ በማጥለያ ጠላው አንጥረዋቸው እንደ ቅቤ እና ገፈቱን ለይተው አጥልለው ወደኛ ያመጣሉ ብለህ ስትጠብቅ መርምረው እንዲሁ ግን ሲሆኑ ስታይ ደግሞ ያስደነግጣል። እኔ አሁን ከምን አንፃር ነው ካለማወቅ ነው ለማለትም አልችልም። በጣም ብዙ ሚስጥር የሚያውቁ አባቶች ናቸው። እንደገና ደግሞ ገንዘብ ደልሏቸው ነው እንዳልል ደግሞ በቦታው የለውም እና አላውቅም። እንግዲህ አንፈርጅም። ልክ የምንድነው አሁን ያልነው ስርዓተ ጾታ የማህበረሰቡ ፍረጃ ነው ብለው እንደጻፉት እኛም ደግሞ እንደዛ አይነት ፍረጃ ውስጥ አንገባም። እውነታውን እግዚአብሔር ያውቀዋል። ልክ እንዳልሆነ ግን እንሞግታለን። ልክ አይደለም። አሁን ከፌሚኒዝም እንቅስቃሴ ጋር እንኳን ብናያይዘው 1960ዎቹ ምናምን ከሚለው እንኳን እሱ ራሱ ከዛ በፊት 1890ዎቹ ላይ ገና ደግሞ ይሄ ሐሳብ ነበረ። ከዚህ በፊትም አንስተነዋል። ሴቷ ተብሎ ማለት ነው የሚቀመጠው ነገር እንግዲህ በተፈጥሮ ያገኘችውን ነገር መውለድንም እስከመኮነን ድረስ ሁሉም ነገር የቤቱ ስራ ጫንቃዋ ላይ እንዲህ ብሎ በጣም ተጭና ጎብጣ ልጆች የማሳደግ ጫና እሷ ላይ ነበረ እያለ እንደዚህ ያሉ የተጻፉት የጥንት መጽሐፍት ይህንን የቤተሰብን ስሪት ለማፍረስ ማለት ነው የተነሱት ማን ናቸው ስትል መነሻቸው ፈጣሪ አልባ የሆኑ ሰዎች ናቸው። በተለይም ደግሞ እኛ የምናነሳው ሐሳብ ምንድነው? በእግዚአብሔር ለሚያምኑ እኛን የፈጠረን ሴትና ወንድ አድርጎ እግዚአብሔር ነው ለሚል ሰው መጀመሪያ ቀይ መብራት ማብራት ያለበት ቢጫ አይደለም፣ ቀይ መብራት ማብራት ያለበት ቤተሰብ የማህበራዊ ግንባታ ውጤት ነው ወይም ደግሞ ሶሻል ኮንስትራክት ነው ያመጣው ብለን ከተቀበልነው እዛ ላይ ራሱ ጥያቄ አለኝ። ቤተሰብን ፈጣሪ ራሱ መስርቶ ነው ሴት ወንድ አድርጎ ነው
ቤተሰብን የፈጠረው ነው ብለን ምናምነው። ይሄን ብሎ ለሚያምን ሰው እንዲህ ነህ ተብሎ ሲመጣለት ምንድነው የምረዳው መሰለ? ድሮ እኔ እንግዲህ የነበርኩበትን የኖርነውን ነው የምናወራውና የኖርኩትን ሳወራ የሆነ ጊዜ በጣም የፍልስፍና መጽሐፍትን ማንበብ ላይ ትኩረት አድርጌ ነበር። ልክ ያን ስታነብ ከራሴ ከማምነው ጋር አጋጭቼ አፋጭቼ እውነቱ ላይ መድረስ ሳይሆን የመሰጠችኝን ሐሳብ ወስዳለሁ። የፍልስፍና መጽሐፍ በጣም ነው በቃ የሚመስጡ። የሌላ አስበው ማታቀውን ሐሳብ ያመጡልህና ትደነቃለህ። ያን የተደነቅኩበትን ሐሳብ ጓደኞቼ ጋር ሄጄ አውርቼ መደነቅ ነው የምፈልገው። ይልሃል በቃ በስመ አብ የሚገርም ነው የታመጣው ይልሃል። ልክ የራስህ ሐሳብ አድርገህ ታወራለህ ትላለህ። እና ይሄ ያለ ግን ምንድነው ወንዝ እያሳሳቀ ይወስዳል ነው የሚባለው። ጎርፍ እንደዛ ነው የሚወስድህ። የሆነ ሰዓት የራስህ ሐሳብ አድርገው ገዝተኸው አንተ ራስህ ወይ ፈጣሪ አልባ ሆነህ ትገኛለህ ወይም ደግሞ መሳይ በቃ ፈጣሪን እንዳትክድ ማህበረሰቡ ጋር መገለልን ትፈራለህ። አለም እንዳትል ደግሞ ሐሳብህ ደግሞ ይሞግታል። ይሄ ያስገባው መርዝ እንደዛ ትሆናለህና ምን አስባለሁ አንዳንድ ጊዜ አብዛኛው ሰው የሚለውን ወይም ደግሞ አብዛኛው ሰው የሚቀበለው ላይ ሆነ መገኘትና የሚገርም የሚያስደምም ሐሳቦችን ደግሞ ያመጣ መሄድ የሆነ እርካታ ይፈጥርላቸዋል ብዬ አስባለሁ። አንዳንድ ሰዎች እንግዲህ ከራሴ ተሞክሮ ያንቲዝና እውነትን ትለቃለህ። እውነትን ስትይዝ ግን ያፈነገጠ ነገር ሲመጣ አይ ነው የምትለው፣ ታስቆማለህ። ባጭሩ ነው ብለህ ታስቆማለህና ይሄ እንደዚህ ብሎ ፌሚኒዝም ተብሎ ጀንደር ኢሹ ተብሎ ከመምጣቱ በፊት ሴቷን እንዲህ ነው ሴቷ ላይ ጫና አለ እንዲህ አለ የወንዱን የውጭውን ጫና እንግዲህ በዛ ሰዓት ወንዱ ወታደር ነው በብዛት የነበረው። ያንን የመከራ ህይወት የሚናገርለትም አልነበረም። ለምን ሲባል ቅድም ያነሳው ነገር አለ። ይሄ ማህበረሰብ የተፈጠረው እንስሳ ነበረ ሰው ያ የጋርዮሽ ከዛ ወደ ጋርዮሽ ስርዓት ወደ ምን እየመጣ ሲሄድ ሴቶቹ እንዲያውም ታሪኩ የሚለው ሴቶቹ ልጆቻቸው ራሱ አባታቸውን አያውቁም የሁሉም ነበሩ እያለ ነው የሚያመጣ ታሪክ እንግዲህ ሲያመጣ እነሱ ሲጽፉትና ከዛ በኋላ እየቆየ አንድ ወንድ ለአንድ ሴት ወደሚል ነገር እየሄደ መጣ። ይሄን ሁሉ ያደረገው ግን ማን ነው ስትል ወንዱ ነው ይላል ማለት ነው። ስለዚህ አሁን ወንዱ የመሰረተው ነውና ይሄ ስርዓት ያንቺ አይደለም፣ ያንቺ ስላልሆነ አንቺ እንዲነሽ ባጭሩ ወንድን መሆን ትችያለሽ ነው። ቀደም ተንተነዋል አንተ ግን አንቺ ወንዱን መሆን ትችያለሽ ነው። ያ ደግሞ ከዚህ በፊት እንዳየነው ወንዱን ሴቶችና ወንዶችን እኩል በማድረግ ሰበብ ወንዱ የበለጠ ካለበት ከተሰጠው ተፈጥሮ ደግሞ ያወረደው እንደሆነ ምክንያቱም ለሴት የተሰጠው ሚና ለማድረግ ሲል ዋናዎቹን የተሰጡትን ተፈጥሮ የሰጠውን ጉልበት የሚጠይቁትን ድፍረት፣ ጥንካሬ፣ ብርታት የሚጠይቁትን ነገሮች ጀግንነት የሚጠይቁትን ነገሮች መሸሸት ጀመረ ማለት ነው። እየሸሸ ምን ሆነ? ማንም እንደፈለገ የሚነዳው እንዲያውም አሁን ነው እንስሳ የሆነው ድሮ አይደለም። አሁን ነው ለኔ አሁን ነው ሰው እንስሳ እየሆነ ያለው። ለምን? ተፈጥሮን ካላወቀ መስራት ያለበት ይሄ የኔ ነው ይሄ ያንቺ ነው መባባል ካልቻለ አሁን ነው እንስሳ የሆነው እንዲያው እና ምንድነው በአጠቃላይ እንደው ጠቅለል ሳደርገው የቤተ ክርስቲያን እኛ እዚህ መጽሐፍ ላይ ስንወያይ አሁንም ሰሚ አገኘንም አላገኘንም ሁለት ሰውም ከሰማን ሁለት ሰው ከተረዳን ትልቅ ነገር ነው። እነዛ ሁለት ሰዎች ሌላ ሁለት ሰው ያስረዱ። በቤተ ክርስቲያን መጽሐፍ ውስጥ ግን ፍረጃ ነው ተብሎ መቅረቡ በጣም አሳፋሪ ነው። መፍትሄ ለዚህ ጉዳይ ማብራሪያ አይደለም ማብራሪያ ሳይሆን መስተካከል አለበት። ማብራሪያም ካሉ ደግሞ የበለጠ እነሱን ይገልጣቸዋልና ማብራሪያ ይስጡበት። ፍረጃ ነው ወይ? ወንድ ይሄን ነው ሴት ይሄን ነው ማህበረሰቡ ያመጣው ነው ወይ? እስኪ ገባ ብለን አሁን ያሉ ፋብሪካዎችም ኢንዳስትሪዎችም ምንም የትም እንግባ ሴቶች የማይገቡበት አለ፣ ሴቶች የማይሰሩት ስራ አለ። ለምን ይመስልሃል? ሴቶቹ እኩል አይደሉም ስለተባለ እኩል እኮ የሰፈነበት ነው። የምኖርበት ሀገር እንግዲህ ከእኩልነት በላይ አልፎ ሌላ ነገር ውስጥ የተገባበት ነው።
መቀየር ጾታ መቀየር ምንም ተደርሷል አይደለ? ግን በፍጹም በቃ ለሴቶች የማይመቹ ስራዎች አሉ። በፍጹም ነው የምልህ። በቃ ገብተው ልክ በዚህ በስሜትም አልለውም እንግዲህ በተጨባጭ ማቀው ስላሉ ነው ገብተው ግን ደግሞ የማይመች ሆኖባቸው የሚተውት ወንዱ ብቻ ግን የሚሰራቸው አሉ። እነዛ ስራዎች ለወንዱ ተብለው ስለተሰሩ ብቻ አይደለም፣ ወንዱ ተፈጥሮ ለዛ ስለሆነና ሴቷ ደግሞ ተፈጥሯ ለዚህ ነገር ምቹ ስላልሆነ አደገኛ ስለሆነባትና ከተፈጥሯ ጋር የማይሄዱ ስለሆኑ የምትተዋቸው ናቸው። ስለዚህ አይ ይሄው ፈረሱም ሜዳውን ብለህ እንኳን ብትተወው የማይሆኑ ብዙ ነገሮች አሉ፣ እነዚህንም ግንዛቤ ውስጥ እንዲያስገቧቸው የሚልም ሐሳብ ስላለኝ ነው። ቪዲዮ ጠፍቶ ነው ያለ። ሜቢ አውቀህ ከሆነ አላውቅም፣ ቪዲዮ ጠፍቷል፣ ሚውትም ሆናል። ለማንኛውም ቀጥላለሁ እስከዛው አንተም እስከምትመጣ ድረስ። ተቋርጦብህ ነው? ኔትወርክ ተቋርጦ ነው ለማስተካከል ፈለጊ። መልካም። ስለዚህ እንዲያው በግርድፉ ዝም ብሎ ይሄ የጾታ ጉዳይ ነው የዚህ ጉዳይ ነው ስለተባለ ብቻ አንየው ነው መነሻቸው። የጀንደር ኢሹ ብለው መነሻቸው ስርዓተ ጾታ ላይ ፍትሃዊ የሆነ ክፍፍል የለም ወይም ፍትሃዊ የሆነ ብያኔ የለውም በሚል ሰበብ ይነሳና መድረሻው ግን ሌላ ነው የሚሆነው። ይሄንን ህግ ተከትለው የሄዱት የት እንደደረሱ እያየነው ነው። አሁን ከስልጣኔ ጋር ከእድገት ጋር ከምን ጋር ከቴክኖሎጂ ጋር አታገናኙት። ይሄ የተፈጥሮ ጉዳይ ነው። ስለዚህ የት እንደሚያደርሰን እንግዲህ አሁን ያስቆምኩህ ቦታ ላይ የምትቀጥለው ነው የሚሆነው ሄኖክ። በመጨረሻ እንግዲህ ይሄ እየተሰራጨ ነው በቤተክርስቲያናችንም ደግሞ እንደ መተዳደሪያ ወይም እንደ ስርዓት ሆኖ እየመጣብን ነው። መጥቶ የሚገድቡን ነገሮች ቅድም የጠቀስከው አፍራሽ አንድ የሚያፈርሰው ይሄን ሐሳብ አለ፣ የክህነት ጉዳይ የሚለው እንግዲህ ክህነቱም ላይ ወንዱ ነው ያመጣብን ልትሉ ነው ወይ የሚል ጥያቄም ደግሞ ያስነሳል። እናነሳለንም እኛም ይሄንንስ እንዴት ሊያጣጥሙት ነው እነዚህ ሰዎች? ወይስ አይ እኛ ይሄን አሳይመንት ሰርተን ከሄድን ከዛ በኋላ ሌላ ይፈጽመዋል ነው። ባለፈው ብለናል፣ አንድ አእምሮ ውስጥ ይቀመጣል እንዴ ታዲያ ለምንድን ነው ይሄኛውን ነገር ሁሉን አስተካክለን የዚህኛው የቀረ ስትል ለጆሮም የማይጸነው ህሊናውም የሚቀበለው አይነት ትውልድ ፈጥራልና ያ ያደርገዋል ማለት ነው። ስለዚህ ይሄን ለማድረግ ነው እየተመቻቸ ያለው። መልስ አሁንም እንፈልጋለን። እባካችሁ በቃ በዛ ዙሪያ ያላችሁ ሰዎች ሊቃውንተ ቤተክርስቲያን፣ ቅድስት ሥላሴ ዩኒቨርሲቲ ኮሌጅ ውስጥ ያላችሁ መምህራን፣ ተማሪዎች ድምጻችንን ከሰማችሁት እነዚህ መጽሐፍት መርምሩና እውነት ቤተክርስቲያናዊ ናቸው ወይ? ከቤተክርስቲያናችንም ወጣ ስንል እውነት ለዚህ ለሰው አምላክ በምሳሌውና በአርአያው ለፈጠረው ሰው የሚበጁ ናቸው ወይ? በደንብ እንድትመረምሩልን እንፈልጋለን። ወደ ጾታ ትገባልኛለህ ጀግናው። ይሄንን በዚህ አይተናል። እስኪ ጾታ ላይ ስንገባ ምን መልክ ይዛል የሚለውን ወደ አንተ ልምጣ። መልካም እንግዲህ ቀድመን ያው ስለ ስርዓተ ጾታ አየን። ስርዓተ ጾታ የሚባለው ነገር ማህበረሰቡ የጫነው ማህበረሰቡ ለራሱ እንዲመቸው ወንድ ይህንንና ያንን ሴትም ይህንንና ያንን ይስራ ብለው የጫኑት ነገር እንደሆነ ነው፣ ወይም ደግሞ የፈረዱባቸው እንደሆነ ነው። እንግዲህ ይሄ ትርጉም ሁሉም ላይ ይሄዳል፣ ሌሎቹ ቀሪ መጽሐፍቶችም ላይ ይሄዳል። ይሄ መጀመሪያ የተዘጋጀው የዛሬ 2 ዓመት የተዘጋጀው ነው። አሁን ላይ በትርጉም የተመለሱት መጽሐፎች ላይ ተመሳሳይ ነገር ነው ያለው። ስርዓተ ጾታ የሚባለውን ነገር ሲተረጉሙ ማለት ነው። ጾታ ተፈጥሯዊ ነው፣ ጾታ አለ ይለናል። ስርዓተ ጾታ የሚባለው ግን ተፈጥሯዊ አይደለም፣ ማህበረሰቡ የጫነው ነው፣ ማህበረሰብ ኮንስትራክት ነው ብለናል። እንግዲህ አይደል ማህበረሰብ የጫነው ነው። ስለዚህ ያንን ማህበረሰብ የጫነውን ነገር ማስወገድ አለብን በእኩልነት። ወንዱም የወንድ የተባለውን ትቶ የሴት መስራት አለበት፣ ሴቷም የሴት የተባለውን ትታ የወንድ መስራት ትችላለች። ማንም በዚህ መልክ አይፈረጃቸውም ነው።
በዚህ መልክ የተሰራው ማህበረሰብ ግን በዚህ በፍረጃው የተሰራው ማህበረሰብ ግን በዚህ ማህበረሰብ ውስጥ ባለ አድሏዊ አመለካከት የመጣና በተግባር በሴቶችና በወንዶች መካከል የተፈጠረ ስርዓተ ጾታ መዛባትን ተከትሎ የሚከሰት ጉዳት ግን ጾታዊ ጥቃት ነው ይላል። ስለዚህ አሁን እነዚህ ነገሮች አልቀበልም ካልክ የጾታ ጀንደር የሚባለው ሶሻል ኮንስትራክት ነው የሚለውን ቃል አልቀበልም ካልክ ጾታዊ ጥቃት የማድረስህ ወይም ደግሞ ጾታዊ ጥቃት አድርሰሃል ተብል የመፈረጅና የመከሰስ እድል በጣም ሰፊ ይሆናል ማለት ነው። ምክንያቱም በዛ ማህበረሰብ ውስጥ የሚደርስ ጉዳትና በደል ጾታዊ ጥቃት ነው ይባላል ብሏልና አንተ ህግ ውስጥ ገባ ህግ ውስጥ ስለገባ በህግ ውስጥ ስለገባ አንተ ሴቷ በሴትነቷ ትስራ በተባለው ሚና ውስጥ በሴትነት ትስራ በተባለው ሚና ውስጥ ጉዳት ቢደርስባት ያንን ጉዳት ያደረሰባት ያ ማህበረሰቡ የጫነባት ስርዓት ፍረጃ ነው ማለት ነው። ስለዚህ whoever he is አጠገቡ ያለ ይህንን ስሪ ብሎ ያላት አካል ተጠያቂ ይሆናል ማለት ነው። ይሄ ነው እንግዲህ ስርዓተ ጾታው ለጾታዊ ጥቃት ምቹ ኮንዲሲቭ ኢንቫይሮንመንት ነው ብለው እነሱ ስርዓተ ጾታውን የሚኮንኑበት እነዛ ቀድመን የጠቀስናቸው መጽሐፎችም የተጻፉበት መነሻው አንዱ ያ ነው። ይሄ እንግዲህ ምዕራባዊ ያለ ትርጓሜ ነው። አሁን ላይ ምዕራባውያኖቹ የሚጠቀሙበት ነው። የሚያሳዝነው እንግዲህ በዚሁ መልክ ይህንኑ ቅርጽ ሳይቀይር ቤተክርስቲያናችን መግባቱና በቤተክርስቲያናችን መምህራን መተላለፉ ነው። እንግዲህ በዚህ መልክ ስልጠና ይሰጣል። በዚህ መልክ ካህናት እየሰለጠኑ ነው። አሁንም እየሰለጠኑ ነው። በዚህ መልክ ስርዓተ ጾታ የሚባል ነገር የሴት የወንድ ስራ የሚባል ነገር የለም። የሴትና የወንድ ስራ አለንልና ባይሆን እንተጋገዛለን ሌላ ነገር ነው። የሴትና የወንድ ስራ ከመሰረቱ የለም ማለት ግን አሁን ወደ መምጣት ወደምፈልገው ነገር ያስኬዳል። እሱ ምንድነው? የሴትና የወንድ ሚና በመሰረታዊነት የለም ከተባለ አለፍ ብሎ ሚና ራሱ የለም ጾታ ራሱ የለም ወደሚለው ያደርሰናል። አሁን ላይ ሲነሱ ይህንን ሐሳብ እነማን ፌሚኒስቶቹ ሲነሱ የሚጠቅማቸው መስሏቸው ተናገሩት። ምንን? ጀንደር ሶሻል ኮንስትራክት ነው። ጾታዊ ጥቃት ያደረሰብን ይሄ ስርዓተ ጾታ ነው፣ ይሄ ጀንደር ነው። ስለዚህ ጾታዊ ሚና የሚባል ነገር የለም። ጾታዊ ሚናን ከሻር ነው ከደመሰስ ነው ጾታዊ ጥቃት አይመጣብንም ብሎ አስበው ነበር የጀመሩት። ያው ለ30 ዓመት 40 ዓመት አልሄድም 30 ዓመት 40 ዓመት ከሄዱ በኋላ ወንዱ በብዛት ወደ ታች ወርዶ የሴቷን ስራ ለመስራት ሲንተጋተግ፣ ሴቷም ከቤት ወጣ አብዛኛዋ ሴት ከቤት ወጣ የውጭ ስራ ስትሰራ፣ በዚህ መካከል ቀድሜ እንደጠቀስኩልህ በሁለቱ መካከል ያለው ተፈጥሯዊ ተግባቦት፣ ተፈጥሯዊ አትራክሽን፣ ተፈጥሯዊ ኬሚስትሪ ቀዘቀዘ፣ ጠፋ። ፍቺ እንደ ጉድ ሆነ። ፍቺ በደንብ ተስፋፋ። ይህንን ያየው ሰው የለም። ችግሩ ግን ከዚህ የባሰው ሆነ። ፌሚኒዝም ሴት አቆርቋዡ ከዚህ ይህንን ሀሳብ ካመጣ ከ30 ከ40 ዓመት በኋላ ሌላ አዲስ ዌቭ ተጀመረ፣ አዲስ አብዮት ተጀመረ። ምን አይነት አዲስ አብዮት ተጀመረ? ጾታን ራሱ የሚክድ አብዮት መጣ። ጾታን የሚክድ አብዮት መጣ። እኔ ወንድ አይደለሁም ይላል። እንዴ እያየው ወንድ እኮ ነው። ኖ እኔ በወንድ ገላ ውስጥ የተገለጥኩኝ ሴት ነኝ። ስለዚህ ሴት ለመሆን ጥረት አደርጋለሁ። የምታየው ሰውነት ባዮሎጂካሊ የምታየው ሰውነት የወንድ ይባላል፣ ግን እኔ ሴት ነኝ። እንግዲህ አካላዊ ሴትነት የለውም። ላይክ እንግዲህ ምናባዊ ሴትነት እንደዛ ልበለው። ምናባዊ ሴትነት ያው በጥናት ያጠናል ማለት ነው። እያጠና ይሆናል። እሱ ግን ውስጥ ሴት ነኝ ይላል። አንድ ይቅርታ፣ ምስሉ በደንብ ያንተ ጥርት ብሎ ይታያል? ለአንተ ይታያል? ያንተ ምስል ጥራት አለው? የኔ ይታየኛል። ወጥቼ ልግባ? አይ ችግር የለም። ለአንተ ከታየ ችግር የለውም። ትንሽ ብዥ እያለብኝ ስለሆነ ቀጥልሽ። ይቅርታ። ስለዚህ ምን ተፈጠረ? መጀመሪያ ላይ ምንድን የሆነው ይሄ በወንድ ገላ ውስጥ የተገለጥኩኝ ሴት ነኝ የሚሉ ሰዎች መጡ። ሴቶቹም ጋር ስትመጣ በሴት ገላ ውስጥ የተገለጥኩኝ ወንድ ነን ይላሉ። ስለዚህ የሚታይ የሚዳሰስ ሰውነታቸው ወንድና ሴት ነው። ነገር ግን እንዴት ልበልህ ሜታፊዚካሊ ሴቶች ናቸው። ወንዱ ሴት ነው፣ ሴቷ ደግሞ ወንድ ነች። እና ምን ታደርጋለህ ሲባል ሆርሞን ብሎከር እጠቀማለሁ። የተወሰኑ ከላይ ላይ መነሳት ያለባቸውን ነገሮች ሴቷ ጡቷን ታነሳለች፣ ወንዱ ወሸላውን ይቆርጣል ምናምን። እንደዚህ ይሁንና እንግዲህ ወደ እነሱ ወደሚፈልጉት ጾታ ይሄዳሉ። እነሱ እንደሚፈልጉት ማለት ይሄዳሉ ማለት ግን አይደለም። ወደዛ ሲሄዱ በዛ በሚያደርጉት ትራንዚሽን በሚደርሱበትን መድረሻ ራሱ እነሱ የሚፈልጉትን እነሱ ራሳቸውን አይደንቲፋይ ያደረጉበትን ራሳቸውን የገለጹበትን ጾታ ካልገለጽክላቸው እሱ ራሱ ኦፌንሲቭ ይሆንና ያስከስሳል ማለት ነው። አሁን በፊት የተስማማንበት
ጾታ በፊት የተስማማንበት ጾታ ነገር ግን ያልተስማማንበት የነበረው ጀንደር ነበር። ሶሻል ኮንስትራክትን የተባለው ስርዓተ ጾታ ነበረ። አሁን እሱ ተረሳና ጾታ የሚባለው ራሱ አጠያያቂ አነጋጋሪ ሆነ። እንዴት አነጋጋሪ? ሁለቱ ጾታዎች አሉ። አንደኛው ጾታ እኔ ይሄ አይደለሁም ይላል። ያኛውም ጾታ እኔ አይደለሁም ዘ አዘር ዋን ነኝ ይላል። ይሄኛውም እኔ አይደለሁም ዘ አዘር ዋን ነኝ ይላል። ይሄንን ውዝግብ ፈጠሩ። ትንሽ ቆየና ደግሞ ጾታችን ራሱ ፊክስድ አይደለም፣ አንድ ቦታ የቆመ አይደለም፣ ፍሉዲ ነው። እንዴት ነው? ፍሉድ ነው። ጀንደር ፍሉድ የሚባለው ነገር ማለት ፍሉድ ነው። ላይክ ፍሉድ እዚህ ጋር ስትለው ወደዚህ ይወጣል፣ እዚህ ጋር ስትለው ወደዚህ ይመጣል። ስለዚህ አንድ ሰው ጠዋት ወንድ ስሜት ከተሰማው ከሰዓት በኋላ ሴት ስሜት ሊሰማው ይችላል። ማታ አካባቢ ደግሞ በሁለቱም መካከል ሊሆን ይችላል። ጠዋት ሲነጋ ግን ገና አልታገለጠለት ይሆናል። ይነግራል ትንሽ ቆይቶ ወንድ ይሁን ሴት ዋሬቨር። አሁን በቃ ወደዛ መወዛገብ ውስጥ ገባ። ሲጀመር በቃ ወንድ የምትለው ሴት የምትለው ነገር ምንድን ነው? እስቲ ንገረኝ። ወንድ ማለት ምንድን ነው? ሴት ማለት ምንድን ነው? እኔ ምንም አይደለሁም ይላል። ጀንደር ፍሉድ ነኝ ይላል። ጀንደር ፍሉድ ነኝ ማለት እንግዲህ ወደዚህኛውም ወደ ወዛኛውም አዋዥቃለሁ ነው። ጾታው ላይ ግራ ገብ የሆነ ትውልድ መጣ። አሁን ይሄ ኩዊር የምንላቸው ማለት ነው። አሁን ላይ ስማቸው ኩዊር የሚባሉት እንግዲህ በዚህ መካከል ተፈጥሯዊ የሆነ የጾታ ሚስማች የተፈጠረባቸው ወይም እንዴት ነው ሁለቱም አላቸው ከሁለቱ አንዱ ተመታቶባቸዋል የሚባሉ ሰዎች አሉ። which are rare በጣም ሬር የሆኑ ነገሮች ማለት ነው። ግን እኛ ስለተፈጥሯዊ ስለ አብዛኛውና አሁን ሰው ስለደረሰበት ነገር ስናወራ እንግዲህ አሁን ጾታ ጋር ስንመጣ ልክ እንደ ስርዓተ ጾታ እንደሚናው ማለት ነው። ጀንደር ሶሻል ኮንስትራክት ነው እንደተባለ ማህበረሰቡ የጫነው በተለይ ደግሞ የፓትሪያርካል የሆነው ሶሳይቲ የጫነው ነገር ነው እንደተባለ ሁሉ ጾታም አሁን እዛ ደረጃ ተደረሰ። ማነው ጾታን ወንድና ሴት ብቻ ያደረገው? ጾታማ ወንድና ሴት ብቻ አይደለም። አንድ ሰው ወንድም ሴትም ነው ልትለው አትችልም። አንዳንዱ ደግሞ አይ እኔ ወንድ ነኝ፣ በእርግጥ ወንድ ነኝ፣ በተፈጥሮ ሰውነቴ የወንድ ነው፣ ግን ውስጤ ግን የሴት ነው። ገብቶሃል? እንዴት ነው እንደሚሆን አድርገህ እንግዲህ ተረዳው። ውስጤ ሴት ነው ይልሃል። እኔማ እየኖርኩበት አይደል እንዴ? አሁን ሲጀምር በትራንስጀንደር ነበር የጀመረው። ከዛ ቀጥሎ አሁን ኩዊሮቹ ናቸው የመጡት። ኩዊሮቹ እንግዲህ ጀንደር ፍሉድ ናቸው። ሴትም ወንድም አትበል ልጅህን ማለት የጀመሩ ሰዎች ልጅ አብርሃም እንኳን ደስ አለ ልጅ ተገኝቶልሃል፣ ልጅ ተወልደልሃል። ወንድ ነው ሴት? አይ ወንድም ሴትም አንለውም፣ አንተም አትበለው። ሲያድግ እሱ ራሱን በፈለገው አይደንቲፋይ ያድርግ እንጂ በፈለገው ይግለጽ እንጂ። ይሄ ማለት ነው እንግዲህ ጀንደር ፍሉድ። አሁን ፌሚኒዝም የት አለ? እዚህ ቦታ ላይ ውሃ በላው፣ ጠፋ። ፌሚኒዝም ራሱ በፈጠረው ነቀርሳ በሆነ ካንሰር በሆነ በሽታ ያ ካንሰር በሽታው ተባዝቶ ራሱን አጠፋው፣ ራሱን በላው። ካይንድ ኦፍ ሆስቱን በላው። ያመጣው ኮሱ ነበር፣ ፌሚኒዝሙ ነበር ጀንደርን ያመጣው፣ ይህንን ሀሳብ ያመጣውን ሆስቱን ራሱ ፌሚኒዝም የተባለው ቫይረስ በላው ማለት ነው። ራሱን አጠፋው፣ በልቶ አጠፋው። ስለዚህ አሁን ላይ ፌሚኒዝም በምንም ሊከራከር አይችልም። ፌሚኒስቶቹ ሴት አቆርቋሪዎቹ በምንም ሊከራከሩ አይችሉም። የሴት ጭቆና ምናምን ላይ የምን ሴት ነው የምታወሩት? ሴት የምትባል ነገር የለም እየተባለ ነው። ወንድ የሚባል ነገር የለም። ለሴት መብት እቆማለሁ ትላለች አይደል? እሷ በሴት ማህበረሰብ ውስጥ ተከብቤ ለሴት መብት እየቆምኩኝ ነው ትላለች አይደለ? ቀላል ነው። እኔ እናንተ እንሂድና ፍርድ ቤት ከዛሬ ጀምሮ አንድም ሰው ወንድ እንዳይለን እኛ ሴቶች ነን ብለን እነሱ መካከል እንገባለን መታወቂያችን ይዘን ማለት ነው። እስቲ አትገባም ይበሉ፣ በፖሊስ እናስቀፈድዳቸዋለን። ከዛ ገብተን ከነሱ ጋር የፈለግነውን ነገር መብት መጨቆኑንም የፈለግነውንም ነገር እናደርጋለን። ፌሚኒዝምን ውሃ በለው አበለው ራሱ ባመጣው ነቀርሳ ማለት ነው፣ ራሱ ባመጣው በሽታ ማለት ነው። ካይንድ ኦፍ እንደዛ ነውና ይሄ ቀላል ነገር አይመስልም። አሁን ይህንን ነገር የተናገሩ ሰዎች ምናልባት እንግዲህ እነሱም ተሳስተው ተረድተውት ሊሆን ይችላል፣ በተሳሳተ መንገድ ማለት ነው ተረድተውት ሊሆን ይችላል። ጥሩ ነገር እያደረጉ ሊመስላቸው ይችላል። የወንድ የበላይነት፣ የሴት ጭቆና፣ ገለምን እየተባለ ትርጉም የሚሰጠው ነገር ዲፋይን የሚደረገው ነገር በዚህ መልክ አይደለም የሚስተካከለው አይደለም። ወንድ በየትኛውም በኩል ባለፈው እንዳወራ ነው ከአንተ ጋር እንደተጨዋወት ነው ተፈጥሯዊ ጸጋውን ተጠቅሞ ላላስፈላጊ ነገሮች ለመጥፎ ነገሮች ቢያውልበት ኃላፊነቱን ይወስዳል። በተረፈ ግን ተፈጥሯዊ ጸጋው ስህተት ነው አይባልም። ጉልበቱ፣ ኃይለኝነቱ፣ ጭካኔው፣ አርበኝነቱ፣ አግሬሽኑ እነዚህ ሁሉ መጥፎ ናቸው አይባልም። የተሰጡት ነገሮች ናቸው። በዓላማ በምክንያት የተሰጡት ነገሮች ናቸው። ያንን እንዴት መጠቀም እንዳለበት ሊሰለጥንበት እንደሚገባ ሊበለጽግበት እንደሚገባ ማስተማር የወላጆች በተለይም ደግሞ የአባት ድርሻ ነው። ይህንን ያልተወጣ ማህበረሰብ፣ ይህንን ያልተወጣ እረኛ፣ ግዴታውን ያልተወጣ እረኛ፣ ኃላፊነቱን ያልተወጣ እረኛ ገብቷል
ወንዱን ከተፈጥሯዊ ጸጋው ገፍፌ ጥለዋለሁ ማለት ከአምላክ ጋር መገዳደር ነው፣ ከአባታችን ጋር መገዳደር ነው፣ አባታችንን መገዳደር ነው። በሴቷን በኩል እንደዛው ነው። በሴቷን በኩል እንደዛ ነው። ስለዚህ አሁን እንግዲህ የተነሳንበትን ነገር አስብ። ጾታን ተነሳን። በጾታ ደረጃ መጀመሪያ እንስማማ ነበር። ቀድሞ ድሮ እንስማማ ነበር። በኋላ ላይ ሴቶች ጭቆና ተብሎ ለሴቶች መብት የቆምነን የሚሉ ሰዎች መጡና ጾታ ላይ ችግር የለብንም፣ ጾታ ወንድና ሴት አድርጎ እግዚአብሔር አምላካችን አባታችን ፈጥሮናል። ነገር ግን ይሄ አባታዊ ስርዓት የአምባገነኑ ፓትሪያርካል ስርዓት አለ አይደለ? እሱ ስርዓተ ጾታ የሚባል ነገር አመጣብን። የሴት ሚና የወንድ ሚና፣ የሴት ስራ የወንድ ስራ የሚባል ነገር አመጣብን። ይሄ ነገር እስካልቀረ ድረስ ጾታዊ ጥቃት ይመጣል። እንዴት ሴቷ የሴት ሚና ተሰጥቷት ወንዱ የወንድ ሚና ተሰጥቶት ከዚህ ሚና ከዚህ ጨቋኝ ከሆነው ሚና የተነሳ ምንም አይነት ጉዳት ቢደርስባቸው ሳይኮሎጂካሊ፣ ፊዚካሊ፣ ሜንታሊ፣ በሌላም ፋይናንሻሊ በየትኛውም በኩል ጉዳትና ጉስቁልና ቢደርስባቸው እሱ ጾታዊ ጥቃት ነው የሚባለው። እኔ አይደለም የምለው፣ ይኸው መጽሐፋችን ቤተክርስቲያናችን ያሳተመችልን መጽሐፍ ነው የሚለው። በዚህ በማህበረሰብ ውስጥ ባለ አድሏዊ አመለካከት የወንድና የሴት ሚና ብሎ ያስቀመጠ አድሏዊ አመለካከት የመጣና በተግባር በሴቶችና በወንዶች መካከል የተፈጠረ የስርዓተ ጾታ መዛባትን ተከትሎ የሚከሰት ጉዳትን ደግሞ ጾታዊ ጥቃት ልንለው እንችላለን ይላል። እነሱ ይህንን እናስክምበታለን፣ ይህንን የወንዶች አምባገነንነት እናከስምበታለን፣ የሴቶችን ጉዳት ሴክሹዋል ቤዝድ ቫዮለንስን እናክምበታለን ብለው ባመጡት መርዝ ስርዓተ ጾታ ብቻ አይደለም የተጎዳው፣ ጀንደር ብቻ አይደለም የተጎዳው፣ የጾታ ሚና ብቻ አይደለም የተጎዳው፣ አልፎ መነሻቸው ጾታም ጭምር ነው የተጎዳው። አሁን በቀደም ብዬ ባስቀመጥኩልህ ትንታኔ መሰረት ማለት ነው። ፌሚኒስቶቹ እነዛ የሴት መብት ተከራካሪ ነን ባዮቹ፣ በነገራችን ላይ እነዚህ የሴት መብት ተከራካሪ ነን የሚሉት ይህንን ነገር የሚያስፈጽሙት የሚያረቁት ሴቶች አይደሉም። በብዛት ቀድሜ እንደጠቀስኩልህ አልጫ ወንዶች፣ አቅመቢስ ወንዶች፣ የወንድነት ግዴታቸውን የአባወራነት ግዴታና ኃላፊነታቸውን ሚናቸውን መወጣት የማይችሉ የማያውቁ እነሱ በሴቷ ዘንድ የሚከፍላቸው ካሳ የሚከፍልላቸው መስሏቸው ለጉድለታቸው ይህንን ነገር እያቀነባበሩ የሚወጡት በብዛት እነሱ ናቸው። በአባወራነት ልክ በወንድነት ቁና የመጡት ወንዶች ግን እንደዚህ አይነት ነገር ውስጥ አይገቡም። ግዴታቸውን ያውቃል፣ ግዴታውን እንዴት መወጣት እንዳለበት ያውቃል፣ ኃላፊነቱ እንዴት እንደሚፈጽም ያውቃል፣ ሚናውን የቱ ጋር መሳተፍ መጫወት እንዳለበት ያውቃል። ስለዚህ አሁን ጾታዊ ጥቃትን እናስቀራለን ብለው ስርዓተ ጾታ እንደመሰሱት ፌሚኒስቶች አሁን በዚህ በተመሳሳይ ነቀርሳ የመጡት ደግሞ አሁን ጭራሽ ጾታም የለም አሉ። ጾታም የለም የለም ነው። እስኪ ቪዲዮውን አጥፍተህ አብራልኝ ብዥ እያለ ትንሽ እንዳያበላሽብን እሰጋለሁ። ኔትወርክ ጥሩ አይደለም ማለት ነው። አሁን ጥሩ ይመስላል። ያው አንተ ጋር ነው እኔ ጋር ነው ማለት ነው። የኔ ጥሩ ነው የሚታየኝ። አሁን አንተም ጥሩ ሆናል። እሺ መቀጠል ትችላለህ። ስለዚህ ይሄ የስርዓተ ጾታ ዴፊኒሽን፣ ይሄ የስርዓተ ጾታ ብያኔ ትርጓሜ በለው መስተካከል አለበት በቤተክርስቲያን ደረጃ። እኛ ይሄንን ዩቲዩብ የሚሰሙን ሰዎች በጽሁፍም እናስቀምጠዋለን፣ በወራት ቴሌግራም ገጻችንም ፌስቡክ ገጻችንም ላይ እባካችሁ የምትሰሙ ሰዎች ስለ ራሳችሁ ስለ ልጆቻችሁ ደንታ ስትሉ ስሙ። ስለ ቤተክርስቲያን፣ ስለ ሀገር፣ ስለ ሰው ልጅ ስትሉ ስሙ። ይህ በተለይ ደግሞ ምዕራባውያን ራሳቸውን በራሳቸው ያጠፉበት መርዝ ነው። ገልብጠው ይህንኑ እኛንም ለማጥፋት ነው ያመጡት። ሌላ ምንም አይነት አይደለም፣ ምንም አይደለም። ሲጀመር ስርዓተ ጾታ የለም፣ ጀንደር የሚባለው ነገር ተፈጥሯዊ አይደለም፣ የወንድና የሴት ሚና የሚባል በተፈጥሮ የለንም ብለው የካዱት ሰዎች ይሄ እንደሚመጣ መጀመሪያ አላሰቡ። ይሄ እንደሚመጣ የምላችሁ ጾታ እንደሚካድ አላሰቡ። ጾታውን አምነውታል። ወንድና ሴት አለ ብለዋል። ከወንድነት የተነሳ የሚመጣ ሚና፣ ከሴትነት የተነሳ የሚመጣ ሚና ግን የለም ብለው ነው የሞገቱት። ይህንን የጫነብን ያ የፈረደበት አምባገነን አባታዊ ፓትሪያርካል የሆነ ስርዓት ነው ባይ ናቸው እነሱ። ለጊዜው የሚያታልሉትን አታለሉ፣ የሸወዱትን ሸወዱ። እነሱም ተሸውደው ተታለውም ከሆነ ተታለሉ። ግን አብዛኛው ሰው ተቀብሏቸው አሁንም እንኳን ውጭ አይደለም አሁንም የኛም ሀገር ሰው የሚቀበላቸው ነው። እናንተም ምናልባት በዚህ መልክ ነው የምትረዱት፣ እነሱ እንዳሉት ማለት ነው። ስርዓተ ጾታ ማለት ማህበረሰቡ የጫነው የሴትና የወንድ የሚባል ነገር ተው፣ የሴትና የወንድ የሚባል ነገር
የሴትና የወንድ የሚባል ነገር ዛሬ የለም ያለ ትውልድ ነገ ሴትና ወንድም ራሱ የለም ይላል። ዝም ብለህ የማይሆን መላምት ነው የምታወራው፣ ጥንቆላ ነው የምትቆነቁሉ እንዳትሉኝ። መላምትም ጥንቆላም አይደለም። እነሱ ሀገር የሆነና ያየነው አሁንም እየሆነ ያለ ነገር ነው። ትላንትና ስላችሁ የዛሬ 30 እና 40 ዓመት የዛሬና 30 40 ዓመት ፌሚኒዝም በጣም አብቦ በነበረበት ጊዜ ተንሰራፍቶ በሁለመና ሰውነታችን ህዋሶቻችንን ሁሉ በክሎ በነበረበት ጊዜ በዛ ወቅት ጀንደር ሶሻል ኮንስትራክት ነው ተብሎ ሁሉም ማስተማር ጀመረ። የትምህርት ስርዓት ውስጥ በሙሉ ገባ። ከታች ከመዋለ ህጻናት ካሉ ከአነስተኛ ትምህርት ክፍሎች እንደየደረጃቸው ተተርጉሞላቸው ማለት ነው። ከታች ክፍሎች ጀምሮ እስከ ዩኒቨርሲቲ ድረስ ይሰጣል። እንደ ብቻ በሌሎች ትምህርቶች ውስጥ ተጨማሪ ሆኖ ብቻ አይደለም፣ ራሱን ችሎ ዲፓርትመንት ተመድቦለት፣ አስተማሪ ተመድቦለት፣ አማካሪ ተመድቦለት ራሱን ችሎ ጀንደር ስተዲስ ተብሎም ይሰጣል። የሚያጠኑት ይህንን ነው። ይህንኑ መርዛማ ነገር ነው የሚያጠኑት። ምንድን ነው የሚያጠኑት? ስርዓተ ጾታ ተብሎ ተፈጥሯዊ ሚና የለም። ጀንደር ኢት ኢዝ ሶሻል ኮንስትራክት። ይህንን ዲስማንትል ማድረግ አለብን ብለው ነበር የጀመሩት። እንግዲህ የዛሬ እንዳልኳችሁ 30 እና 40 ዓመት። አሁን ላይ ምን ደረሱ? ይሄ ክፍል ምንም የሚሰራው ስራ የለም ብላችሁ አሁን ላይ እንዴት ጀንደር የሚባል ጾታ የሚባልም ነገር የለም የሚሉ አካላቶች የተነሳው አሁን ደግሞ ሌላ ክፍል ተከፈተባቸው። ያ ክፍል ደግሞ ጾታ የሚባል ራሱ የለም። እንዴ እናንተ ስለ ጾታ ሚና ነው እንደምታወሩት? ጾታ ራሱ የሚባል ሲጀምር የት አለ የሚላቸው ደግሞ መጣ እና እነሱም ፉርሽ አደረጋቸው። ስለዚህ ወደዛ ነው የሚወስደን። ይሄን ተከትሎ ራሱ ሌላ አዲስ ህግ ነው የምንጠብቀው። ደግሞ ምንድነው የምገነዘበው መሰለህ አሁን እዚህ ላይ ሳይኔ እንዲህ አይነት ነገሮች አይቆሙም። በብዛት ሳይ የሆነ አዲስ ነገርን የማድነቅ በተለይ ደግሞ እንግዲህ ቴክኖሎጂ አፍቃሪዎች፣ ቴክኖሎጂ አድናቂዎች እንዳሉት ሁሉ ያ የፈጠራ ጉዳይ ነው፣ ሳይንስ ነው፣ ጥበብ ነው። ብዙ ሰው ሊያደንቀውም የሚገባ ነገር ነው። ግን ደግሞ የሆነ አዲስ ሐሳብን በመፍጠር እንደ ትልቅ ነገር የሚቆጥሩ ይሄ ምንድነው የሚባለው የሆነ ሪቮሉሽን የሚያስነሱ አይነት ሰዎች አሉ። አሁን ይሄ ጉዳይ በጣም እንደ ትልቅ ነገር ነው የሚታየው ከብዙ ሀገር አንፃር ስታስተውለው ማለት ነው። ምክንያት የላቸውም እነዛ ሰዎች አብርሃም? ምክንያት ይኖራቸዋል። እነዛ ሰዎች ሲነሱበት ምክንያት ይኖራቸዋል። እኔም የራሴን እንትን እላለሁ። እኔ ከምንም አርቄ እንትን አልለው። ምንድነው ያው አላማቸው ብዙ ነገር ቢሆንም በቀጥታ ግን ሰይጣናዊ የሆነ ሐሳብ ነው። በቀጥታ ከፈጣሪ ጋር የሚደረግ ጦርነት ነው። ይሄ ሰውን እምነት አልባ የማድረግ ከተፈጥሮ ካራከው ሰውን መሰረተ ቢስ ካደረከው የሚከተለው የሚኖርለት አላማ እንዳይኖረው ካደረከው እንደፈለክ ትገዛዋለህ፣ እንደፈለክ ታሽከረክረዋለህ። አሁን ግን እነዚህ በአላማ ከሚያደርጉት ውጪ ግን መጨረሻ ላይ ምንድነው እየሆነ የሚመጣው መሰለ? አሁን በአላማ የሚያደርጉ አሉ። ይሄን ተቀብለው ደግሞ የሚያራግቡ ሰዎች ግን አዲስ ነገር የፈጠሩ የሚመስላቸው አሉ። ለምሳሌ አሁን በዚህ በጾታ ግራገብነት ጉዳይ ስታነሳ አንዳንድ ማቃቸውም ስላሉ ሲያወሩ ምን ሲሉም እንደዚህ አይነት ነገር ላይ ዲስከስ በመታረግበት ጊዜ የሚያነሱልህን ሐሳብ እኔ የምረዳው በምን መሰለ? ከመሰረቱ ፈጽሞ ርቀዋል። በተለይ ደግሞ አንተ መጽሐፍ ቅዱሳዊ የሆነ ተፈጥሯዊ የሆነ ብለ ብታነሳ ዕውቀቱ የላቸው። አዲስ የሆነ ጀነሬሽን ነው ያለው፣ አዲስ የሆነ ትውልድ ነው ያለው። ከዛ የራቀ ማለት ነው። ከኛ ጋር ሀገር ቤት ካለው ኢትዮጵያ ካለው ጋራ የምታወዳድረው አይደለም። ኢትዮጵያ ያለው አሁን ይሄን የሚያውቀዋል፣ ይሄኛው እየመጣበት ነው ደግሞ አይነቃም። የመደንዘዝ ነገር ውስጥ ነው የሚገባው። ይሄኛውንም የሚያውቀው የራሱንም የሚያውቀው በምንድነው ብትለኝ በመሄድ ነጭ ለብሶ ይሄዳል፣ ይዘምራል፣ ጧፍ ያበራል፣ ጥምቀት ይወጣል ይላል። በቃ ይሄ ስሜታዊ የሆኑት ነገሮች ላይ ትኩረት ሊያደርግ ይችላል። ይሁን ስናምር ሊል ይችላል። ግጥም ብሎ ተሰብስቦ ሙሉ ቤተክርስቲያን የተደረገ ጉባኤ እንትን ብሎ እንዴት እንደምናምር በቃ የሆነ የአይን ምግብ የሆኑት ነገር ላይ ትኩረት ሊያደርግ ይችላል። የመንፈስ የሆነው ነገር ላይ ትኩረት ሲያደርግ ግን ስተቶችን ሲያይ የሆነ ነገሮች ሲቀላቀሉ ሲያይ ነው ይነቃል። በካህናትም ብትመጣ ቆጣ ብለው የሚቀጡህ መንፈሳዊ ነገር ላይ ትኩረት የሚያደርጉ አባቶች ናቸው። ምንም ብታረግ ግዳቸው አይደለም።
መንፈሳዊ ነገር ላይ ስትስት ሲያዩ ግን በቃ ነብር ይሆኑብሃል ማለት ነው። ስለዚህ አሁን እዚህ ያለው ጀነሬሽን እና እኛ ጋር ያለው ልዩነቱ ምንድነው? የኛው ገና እየጀመረ ያለ ነው። ሲያስገባው አለሁ ነው የሚልህ። ቤተክርስቲያን ይሄዳል፣ ይጾማል፣ ያስቀድሳል፣ ምን ይጎልብኛል ብሎ ያስባል። ይሄ ሲመጣ እውነት ነው፣ ምን ችግር አለው ሼር ብናረግ ሚና የሚለው ነገር ላይ አይደለም ፎከስ የሚያደርገው ላይ ምን ችግር አለው መተጋገዝ ምናምን ይላል። እንዲህ በግርድፉ ማለት ነው በደብዛዛው ይገባለትና መጨረሻ ላይ ይደነዛል። በቃ ባለፈውም እንዳነሳ ነው ሁሉንም ነገር ሲሰጥ አሜን ብሎ መቀበል ይጀምራል። ልክ እንደዛ አሁን እዚህ ያሉት የደረሱበት ስቴጅ ደግሞ ምንድነው ብትለኝ እኔ ማየው ምንድነው ብትለኝ በጣም በተጠና መልኩ በተለያዩ መጽሐፍት፣ በተለያዩ ሚዲያ፣ በተለያዩ የእውቀት ማስተላለፊያዎች በደንብ በቂ የሆነ እውቀት አላቸው በዚህ ጉዳይ ላይ። ልክ አንድ ሰው መጽሐፍ ቅዱስ እንዲህ ይላል ብሎ ያጣቀሰ እንደሚያሳምንህ በጾታ ግራ ገብነት ዙሪያ ደግሞ ባዮሎጂካል የሆኑ እንግዲህ የነሱ የሆኑ ሰዎች ያው አንዱ የሚጠቀሙበት ነገር ምንድነው ፎልስ የሆነ ጥናት እና ሪሰርችን በማስተላለፍም ጭምር ነው፣ ወይም ደግሞ የሚመስል ሪሰርችን በማቅረብ ነው። አይ እንዲህ ይላል እኮ ይሄ እንዲህ ነው። ለምሳሌ ሬር የሆነ ባዮሎጂካል ኤረር የተፈጠረበትን ጥናት ይሄው ሰው እንዲህ ነው ሊል ይችላል። ያንን ወስዶ በደንብ በዚህ የበሰሉ ናቸው። የሚገርም ነገር በደንብ በቃ ያሳምነዋል። አጣቅሰው እንዲህ ነው ብለው ኤቪደንስ ምናምን ብለው ያሳምነዋል። ለምን ብትል እነሱ የሚያምኑት ፕሩፍ በሚደረግ ነገር ነው። በቃ በላብራቶሪም በምንም በሚደረግ ነገር ነው። ከዛ ያን ለማድረግ ደግሞ አላማቸውም ስለሆነ በዛ ጉዳይ ላይ የተለየ ጥናት ነው አድርገው የሚያመጡት በተለያየ ነገር ማለት ነው። ልክ ሰው ከጦጣን የመጣው የሚለው የተለያየ መላምት እንደሚቀርብበት ማለት ነው። እንደዛ አይነት ይዘውልህ ይመጣሉ። ስለዚህ አንተ በዛ ለማመን መጀመሪያ በሳይንሱ ማመን አለብህ። በሳይንሱ ለሚያምን ሰው አሃ ነው እንደ ይልሃል ማለት ነው። ለምን ካልከኝ መሰረቱን ለቋል። ይሄ ሰው መጀመሪያ ላይ ከጦጣን የመጣ የሚለውን ከመቀበሉ በፊት መጀመሪያ ላይ ይሄ ነገር ይሄን ያህል ሚሊዮን ዓመት ሆነው የሰው ልጅ አጥንት ተገኘ ይሄን ያህል ሚሊዮን ሲባል እሱን ካመነ መሰረታዊ የሆነውን የሃይማኖቱን አስተምሮና በሃይማኖት የመሬት እድሜ ብለን የምናምነውን ክዷል ማለት ነው። ግን ይሄን አስታርቆ መሄድ ይጠይቃል። እና እዚህ ያሉት ሰዎች አዲስ ነገር መፍጠር ለነሱ ምንም ነው። በቃ እኔ እኮ እንዲህ ነኝ ይላል። ለምሳሌ ከመኪናው ጀርባ ላይ የኔ ውሻ ጌይ ነው ብሎ ይለጥፋል። ውሻውን ማለት ነው የሱን። እና ለሱ ይሄ ነገር ብርቅ ነው። አዲስ ነገር እያስተዋወቀ ነው። እንዲያውም ይሄ ማህበራዊ ስሪት ካልክ እዚህ ጋር ነው የምትመጣው። ስለሚያምኑበት ይሄ ማህበራዊ የነሱ ማህበራዊ ስሪታቸው ይሄን ይፈቅዳል። አዲስ ነገር በቃ እንዲህ ነኝ፣ ቅድም እንዳልከው እኔ በወንድ የተገለጥኩ ሴት ነኝ እንደሚለው ማለት ነው። ይሄንን እኮ አንድ ሰው ነው መጀመሪያ ያለው። አንድ ሰው ሲለው ግን በዛ ሐሳብ የሚማረክ ሌላ ትውልድ ትፈጥራለህ። እዚች ላይ ያዝልኝ። አሁን ይሄኛ ጋር መነሻ የተደረገው ደግሞ እንዲህ አይነት ሐሳብ ሲመጣ የሚማረክ ትውልድ የሚፈጥር ሐሳብ ነው አሁን በመጽሐፍ መልክ እየገባ ያለው። ልክ ያ ከገባ በኋላ እንዳልከው በቃ ጾታ የሚለውም ጥያቄ ውስጥ ገባ። ጾታ የሚለው ጥያቄ ውስጥ ከገባ ሴቷ ወንዱ ብሎ ማውራት ያልከው ነገር በጣም ነው እንትን ያለኝ። በነገራችን ላይ አስቤው አላውቅም። እንዴት እናወራለን ስለ ወንዱ ተበደለ ሴቷ ተበደለች ልንል አንችልም። ስለዚህ ሴቷ ተበደለች ስትል አይ እሷ እኮ ብለህ ሙድ ትይዛለህ ማለት አይ በሴት የተገለጠች ወንድ ነች ልትል ትችላለህ። እንዲህ እንድንሆን ነው እንግዲህ እየሄደ ያለው። ሄደን መጨረሻ የሆነውና ምን ልልህ ነው አይቆምም። ነገ ደግሞ ነው ልክ አሁን ጾታ የሚዋልል ነገር ነው ወንድም ሴትም የምትሆነው በፈረቃ ነው የሚል ሐሳብ የመጣው የማይቆም ስለሆነ ነው። ነገም አዲስ ነገር ከበራለት የሆነ ሰው በቃ ላይክ አይ እንዲህም እኮ ማለት እችላለሁ ካለ ይዞት ይወጣል አደባባይ። ገዢ ያገኛላ። ምክንያቱም ምንም ነገር ቢመጣ ሊቀበል የተዘጋጀ
ሰው ስላለ ማለት ነው። አንተ እንዲህ አድናለሁ ይሄን ነገር እንዲህ አደርጋለሁ ብለህ እንዲህ አደርጋለሁ ብለህ አንተ ካመንክ ይሄ ሰው የሚሰማህ ሰው ማለት ነው የሚሰሙ በአጠቃላይ የመመዘን ሳይሆን ዋው ነው በቃ እንደዛ ነውና ይሄንንም እኛ ለአድማጭ ስናደርስ እኛ ዋው እንድትሉም አይደለም ትንታኔ ለመስጠትም አይደለም ዩቲዩብ ላይም ላይክ እና ሰብስክራይብ እና ለማግኘትም አይደለም ለሽቀላ ለምን አድርጋችሁም እንዳታስቡት ለደንታችሁ ትላለህ አንተና ለደንታችሁ ልበልኔም ለደንታችሁ ነው ትውልድን የሚገድል ሐሳብ እየመጣብን ነውና በመታምኑት ልክ ነውም ካላችሁ ልክ ነው ብላችሁ ሞግቱን ነውና እንደገና ደግሞ የምትሰሙ ደግሞ የሚገዳችሁ ደግሞ አይ ይሄ ነገር የትም አይደርስም ብላችሁ ዝም አትበሉ ህግ እየሆነ ነው ነገ ህግ ከሆነ በኋላ ወንድነትን የሚኮንን ነገር ህግ ሆኖ ይመጣልህና አንተ ወንድ ስትጫወት ህግ በህግ ትከሰሳለህ ማለት ይሄ የወንድ ሚና ነው ስትል አይ ይሄ ምንድነው የሚባለው አግላይ የሆነ ሐሳብ ነው ትባልና በህግ ትጠየቅበታለህ እስከ እስር ሁሉ የሚዳርግ ሆኖ ይመጣልሃል ማለት ነው ልክ ስለዚህ ጾታ አንድ ሰው ወንድ አንድ ሴት ወንድ ነኝ ካለች አንድ ሰው ደግሞ ሴት ነኝ ካለ አንተ እዚህ ሀገር አይደለህም ብለህ መከራከር እንደማትችለው ማለት ነው ወደኛ የሚመጣው መጨረሻ ላይ ሚናህን ካለየ በነገራችን ላይ እዚህ ጋር ስለሚና ሳነሳ መጀመሪያ የሚኮን ነው የድሮ ህግ የድሮ ስርዓት ወደ ፌሚኒዝም ከመምጣቱ በፊት ሴቷን እኩልነት ብሎ ሲያወራ መጀመሪያ የሚኮን ነው ልጅ ማሳደጓንም ጭምር ነው የሚገርመው ነገር ልጅ አሳዳጊም ሆና ይላል የቤቱን ጫና ምኑን ተሸክማ በዛ ላይ ልጅ አሳዳጊ ሆና ይልና መውለድን ልጅ ማሳደግን ይኮንናል ስለዚህ ይሄም ወደዛ ነው የሚያመጣን እኔ ምንድነው እዚህ ሀገር ምንድነው ሾክድ ይላሉና በጣም ነው የገረመኝ በቃ በቤተክርስቲያን ደረጃ ገብቶ ሳይ በምን ልክ ብንደነዝዝ ነው እንዲደፍረው ያስገቡት በምን ልክ መጠየቅ ብናቆም ነው በምን ልክ ደግሞ ፈሪ ብንሆን ነው ብጠይቅ እንዲባላለው እንዲ የሚመጣብኝ ነገር በጣም አስቸጋሪ ነገር ሆኗል አሁን እንዲህ አይነት ሐሳቦችን ማንሳት በራሱ በዓለም ደረጃ በሚባል ልክና በጣም አደገኛ የሆነ ጉዳይም ስለሆነ ነው እንደዚህ ደጋግመን የምናነሳው እንግዲህ የጾታና ስርዓተ ጾታ ምንድናቸው ልዩነታቸውን በእኛ አውድም ተረድታችሁታል ብዬ አስባለሁ እና እውነት ስርዓተ ጾታ የማህበራዊ ግንባታ ውጤት ነው ወይ አሁን እንግዲህ አብርሃም ይሄንን መጽሐፍ ያዘጋጁ በዚህ መልክ እርስ በርስ የሚግባቡ በዚህ መልክ ካህናትን የሚያሰለጥኑ ትልልቅ የቤተክርስቲያናችን መምህራን በዚህ መልክ ጉዳዩን የሚረዱት ሰዎች ጋር እንዴት አድርገን ነው ከዚህ ቀጥሎ የመጡትን እነዛን ሁለት መጽሐፎች ላይ ልንግባባ የምንችለው በጾታና በስርዓተ ጾታ ዙሪያ መግባባት ካልቻለን እነዛኞቹማ ምንም ምክንያቱም ኔትወርክ ተቋረጠብህ ድምጽ ተቆራርጧል አንዴ ትክክል አይደለም ብለው ስላመኑ ነው እነሱ ያንን ትራንስፈር ማስኩሊኒቲ ነው አዎ እሺ ጀግናው ተቋርጧል ኔትወርክ እንግዲህ ያስቸገረን ነው እሺ ቀጥል አሁን ይሄንን እንግዲህ ታዲያ የማነሳው ለምን መሰለክ እነዛን ሁለቱ መጽሐፎችን አንስተን ስርጭታቸውም ሆነ ስልጠናቸውም እንዲቆም ብለናል እነዛን ሁለቱ መጽሐፎች መነሻ አድርገው አሁን እየተሰጡ ያሉት ስልጠናዎች ምንድናቸው ኦርቶዶክሳዊ ቤተሰብ ግንባታ ኦርቶዶክሳዊ ትዳር ስርዓተ ጾታ የሚባሉ ነገሮች ናቸው ኦርቶዶክሳዊ ወተት በጣም የሚገርም ከ6 ወር እስከ 7 ዓመት ላንሳው ብዬ ነው ለጨዋታው ማንሳት በጣም እኮ የሚገርም ከ6 ወር እስከ 7 ዓመት የሆኑ ህፃናት የሚጠጡት ኦርቶዶክሳዊ የሆነ የወተት አጠጣጥ ስርዓት በጣም የሚደንቅ ነገር ነው ኤኒዌይስ
አንዳንድ ጊዜ ያው ለፈገግታ ያስፈልጋል። ሚውት አድርጌ ልሳቅ። እነዛ ስልጠናዎች ታዲያ እነዛ ስልጠናዎች አይሰጡ ብለን ስንናገር፣ እነዛ መጽሐፍት አይሰራጩ ብለን ስንናገር፣ በመጀመሪያ ከዛ በፊት እዛ ማዕከል እዛ አካባቢ ያሉት መምህራን ጋር ከስርዓተ ጾታና ከጾታ አንጻር ያለውን ትርጉም ሳንግባባበት ከሆነ ምንም ዋጋ የለውም። እነዛ መጽሐፎችና ስልጠናዎች ማንሳት መጀመሪያ ስለ ስርዓተ ጾታ ከእነሱ ጋር ራሱ መሟገት አለብን። እንግዲህ እነሱ ይህን መጽሐፍ በዋናነት የሚያሰራጩት የተግባቡበት ትርጉም ይሄ ነው። ይህንን ትርጉም ነው ደግሞ ይህንን ብያኔ ነው ደግሞ ለካህናቶች ተሰጥቷቸው ካህናቶች የሚያሰለጥኑት ወይም ደግሞ ለንስሐ ልጆቻቸው የሚያስተምሩት። ገብቷል? ለንስሐ ልጆቻቸው ይህንን ነገር ሲያስተምሩት ቆየ። ምክንያቱም ይሄ ከ2 ዓመት በፊት የታተመ መጽሐፍ ነው ወይም ማኑዋል ነው፣ መመሪያ ነው። በዚህ መሰረት ሲሰራበት ነበር። አሁን ቀድመህ አንተ እንደጠቀስከው አሁን ላይ አብዛኛዎቹ መምህራን የራሳቸው አድርገውት ልክ አዲስ ነገር ያገኙ መስሏቸው ስለ ስርዓተ ጾታ ያስተምሩታል። ስርዓተ ጾታማ ዝም ብሎ ማህበረሰቡ የጫነው ነገር ነው። ወንድ ሴት፣ የሴት የወንድ የሚባል ነገር የለም። ተው ወልደ ገብርኤል ተው ወልደ እንትና ተው፣ የሴት የወንድ የሚባል ነገር ይሄ ዝም ብሎ ስርዓቱ ያመጣው ጋርዮሽ ስርዓት ያመጣው ነገር ነው ትባላለህ። በዚህ አይነት አካሄድ እንዴት አድርገን ነው እነዛን ሁለቱ መጽሐፎች እና ሶስተኛ ስልጠናውን የምናስቀረው? አይሆንም። ስለዚህ ይህንን ፈቃደኛ ከሆኑ አስቀምጠው ሁነኛ ሰው የሚያወያየን ሁነኛ ሰው አስቀምጠው ጊዜና ቦታ መድበው እንሟገትበት። እንደተማረ ሰው፣ ሎጂክ እንደሚችል ሰው፣ ሪዝኒንግ እንደሚሰራ ሰው፣ አመክንዮ እንደሚሰራ ሰው ኤክስፔሪንሶቻችንን ልምዶቻችንን እንደ ሰውነታችን ትውፊት ባህሎች አሉን አይደል? እነሱን ይዘን ከምንም በላይ ፈንዳሜንታል የሆነ መሰረታዊ የሆነ ጥርት ተደርጎ የተሰጠ መጽሐፍ ቅዱሳችን አለ። እሱን ይዘን እንመጣለን፣ እንሟገትበታለን። መሟገት ከፈለጉ ያው እኔ ዲፕሎማ ሽፍታ ነኝ፣ እነሱ ማስተርስ ዶክትሬት አላቸው። ምንም ችግር የለው። በማቀው መጠን በማቀው ልክ ግን ለማስረዳት ለመሞገት ዝግጁ ነኝ። ነገር በዚህ ጉዳይ ካልተስማማን ቀጣዩ ነገር ከንቱ ነው። ቀድሜ እንደጠቀስኩልህ ሴቶቹ ምዕራባውያኖቹ ሴትና ወንድ የሚባል የለም ብለዋል። አሁን ላይ ጾታ የሚባለው ነገር እንደ ስፔክትረም ነው የሚሉት ነገር አለ። ሰምታቸው እኮ ነው። ያው ስፔክትረምን በነገራችን ላይ የሚጠቀሙት ለዛ ነው፣ የራሳቸው መለያ አድርገው ማለት ነው። ስፔክትረም የኤልጂቢቲኪው ባንዲራ አለ አይደለ? እሱን የሚጠቀሙት እንደዛ ነው። ምክንያቱም ጾታ የምትለው ነገር እዚህ ጋርና እዚህ ጋር ፊክስድ አይደለም። በቃ ቢጫ ነህ ስትለው በቢጫና በቀይ በኦሬንጅ መካከል ሊሆን ይችላል። ፒንክ ነው ስትለው በወይን ጠጅና በምናምን መካከል ሊሆን ይችላል። ያ ነገር እዚች ጋር የምትላት ከለር እንዲህ ነች ብላ አትጠቅሳትም። ስፔክትረም ላይ አስተውለው ከሆነ ማለት ነው። ቢጫ ነካው ብለህ በቢጫና በኦሬንጅ መካከል ምናምን የሆነ ዴፊኒት ከለር የለውም። እንደዛ ነው እነሱ ጾታ ነው የሚሉት። እና በእንደዚህ አይነት ትርጓሜ በእንደዚህ አይነት ብያኔ የምንመሰረተው ማህበረሰብ አይኖርም። የምንገነባው ሀገር ጥቁርና ነጭ የሚባል ነገር የለም ይለዋል። የለም። ግን መጽሐፍ ቅዱሳችን የሚናገረው ብዙ ፍጥረት እንደዚህ ጥቁርና ነጭ ተደርጎ ነው የተፈጠረው። ሰሜንና ደቡብ ዋልታ ማየት ትችላለህ። ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅን ማየት ትችላለህ። ማግኔቲክ ፊልዶችን ማየት ትችላለህ። ማግኔቲክ ኢነርጂዎችን ማየት ትችላለህ። ብዙ ነገር ጥቁርና ነጭ ተደርጎ ቀንና ጨለማ ማየት ትችላለህ። ብዙ ነገር ሁለት አንጻራዊ ተቃራኒ የሚመስሉ ነገር ግን አንዳቸው ያለ አንዳቸው ኤግዚስት የማያደርጉ፣ ጨለማ ያለ ብርሃን ብርሃን ነው እንደማትለው፣ ብርሃንም ያለ ጨለማ ጨለማ ነው እንደማትለው፣ ሰሜን ዋልታን ያለ ደቡብ ዋልታ ሰሜን ዋልታ ነው እንደማትለው፣ ደቡብ ዋልታ በሌለበት ሰሜን ዋልታ አለ እንደማትለው፣ ፖዚቲቭ ቻርጅ በሌለበት ኔጌቲቭ ቻርጅ አለ እንደማትለው፣ አንዱ ሲገኝ የሌላኛውን ያስገኛል፣ አንዱ ሲገኝ ሌላኛው ይገኛል፣ አንዱ ጠፋ ማለት ሌላኛው ኤግዚስታንስ የለውም፣ ህልውና የለውም። የወንድና የሴት ጾታም እንደዛው መሰረታዊ ነው፣ ፋንዳሜንታል ነው። ይሄ ደግሞ መጽሐፍ ቅዱሳዊ ነው፣ ተፈጥሯዊ ነው። በብዙ ነገር ልናስረዳው ልናወራው ልንሟገትበት እንችላለን። እና መጨረሻ ላይ እንደው ማጠቃቀል የምፈልገው ይሄ ነገር በጣም በትኩረት ልናየው የሚገባ ነው። አድማጮቻችን፣ ተመልካቾቻችን ትኩረት ይስጡበት። ይሄን ነገር ቀላል ነገር አይደለም። አይተው አንተ ብዙ የሚያስጨንቀን የሚያሳስበን ነገር ጉዳይ አለ ልትሉ ትችላላችሁ። ምንም ችግር የለውም። እኔ የእናንተ የሚያሳስባችሁን ጉዳይ እኔ አልወስነው። ነገር ግን ይሄ በጣም ክሪቲካል ኢሹ ነው በአሁን ሰዓት። በተለይ በአሁን ሰዓት ልጆቻችን ነገ እያደጉ ሲመጡ ዳድ እሱ እኮ በእናንተ ጊዜ የቀረ አሁን እኮ ወንድና ሴት የለም እኮ አሁን አንተ ወንድ ነው የምትለኛል። ካካካካ እኔ እኮ ወንድ አይደለሁም ዳዳ ተሸውዳል። አም ጀንደር ፍሉድ ይላል ልጅ ነገ አድጎ። ዛሬ ልጆቻችን ላይ የሚሰራውን ስራ ማስተካከል አለብን። ያውም ደግሞ በቤተክርስቲያን ያውም ደግሞ እውነትን በምትናገር ቤተክርስቲያን አካባቢ ያመናቸው መምህራን ተሳስተውም ሊሆን ይችላል እንደዚህ አይነት ነገር ሲጽፉ ማስተካከል ማረም ያስፈልጋል።
እነዛን ሁለቱ መጽሐፎች ሲያሰለቹኝ ወደዚህኛውም ስመጣ በፊትም የነበረ ነገር ስለሆነ ነው ይህንን ነገር ማንሳት የፈለኩትና ስርዓተ ጾታ የሚባለው ነገር ጀንደር ሶሻል ኮንስትራክት አይደለም። ማህበረሰብ ያመጣው የፈረጀው ጉዳይ አይደለም። ማህበረሰብ ፈረጀው ካላችሁ ነገ ከነገ ወዲያ ጾታንም ማህበረሰብ ፈረጀው ማለታችሁ አይቀርም። ያ ደግሞ ትልቅ ስህተት ይፈጠራል። ምክንያቱም ጾታን የፈጠረ አባታችን አምላካችን ነው። በዛ በጾታችን ልንጫወተው ላለን ሚና ደግሞ ትጥቅ የሰጠን እሱ አምላካችን አባታችን ነው። ያ ትጥቅ ላለን ግዴታ ላለብን ኃላፊነት ግብአት እንዲሆን ሎጂስቲክ እንዲሆን የተሰጠን ነገር ነው። ሎጂስቲክ እንዲሆን የተሰጠን ነው። አንድ ምሳሌ ልጨምርልህ እዚህ ጋር። አንድ ወታደርና አንድ ገበሬ ቢኖሩ ወታደሩ ወደ ውትድርና ወደ ጦር ሜዳው ሲሄድ ምንድን ነው የሚሰጠው? መጀመሪያ ስልጠና ይሰጥናል። ከዛ መሳሪያ ይሰጠዋል። ከዛ ቦምብ ጥይት ይታጠቃል፣ ሳንጃ ይታጠቃል። ያን ታጠቆ ወደ ጦር ሜዳው ይሄዳል። ገበሬ ወደ እርሻው ሲሄድ ሞፈር ቀንበር ይሰጠዋል፣ በሬ ይሰጠዋል፣ ወደ እርሻው ይሄዳል። ነገር ግን አይ ገበሬን ማን ነው ወደ እርሻው ሲሄድ ማን ነው ሞፈርና ቀንበር ያስታጠቀው? ይሄ እኮ ሶሻል ኮንስትራክት ነው። እና እንትን ወታደሩ ወደ እርሻ መሄድ ትችላለህ አንተ ራስህ። ለምን አልታጠቅኩም እኮ ማን ነው ትጥቅ ያለ? እሱ ሶሻል ኮንስትራክት ነው። ማህበረሰቡ ነው የጫነብህ የሚባል ነገር የለም። እዛ ልትሰራው ላለህ ነገር ሎጂስቲክ ያስፈልጋል። እነዛ ሎጂስቲኮች ያንን ግዴታ የምትወጣባቸው ናቸው። የወንድ ሚና የሴት ሚና ስንል ሎጂስቲክ አላቸው። ዊዛውት ዶስ ሎጂስቲክ እነዛ ሚናዎች መወጣት አንችልም። ሚናዎቹን ስንቀያየራቸው ሎጂስቲክ የለንም። ስለዚህ የገበሬው እርሻ ላይ ወታደሩን ብታሰማራው ያው በመሳሪያውም ቢሆን እንደ ነገሩ አድርጎ ሊቆፍሩ ይችላል፣ ግን እንደ ገበሬው አድርጎ አያርሰው። ገበሬው ሞፈርና ቀንበር ይዞ ጦር ሜዳ ቢሄድ ያው እንደ ነገሩ የሞቱን ሊታገል ይችላል። በተረፈ ግን እንደ ወታደሩ መከላከል መጠበቅ አይችልም። ሚናዎቹን ለመወጣት ከኋላ ባካፕ የተደረጉበት ሎጂስቲክ አለ። የወንድ ሚና ስንል ሚናውን ለመወጣት ወንዱ የተሰጠው ሎጂስቲክ አለ፣ አቅርቦት አለው። ጸጋችን መክሊታችን የምንለው ነገር ማለት ነው። ከዚህ በፊት የሚያነሳ ነው። ሴቷም እንደዛው ሎጂስቲክ አላት። ዊዛውት ዶስ ሎጂስቲክ ግን በቃ የጨረባ ተስካር ማድረግ ነው ስራውን። እዛ ቦታ ውጤታማም አይሆኑም። እነሱም ደግሞ ከተፈጥሯዊ ኤክሰለንሳቸው ልህቀታቸው ይወርዳሉ። በተፈጥሮ ኤክሰለንስ ላይ ሊደርሱበት የሚችሉትን ተግባር አጉል አድርገሃቸው ከዛ ኤክሰለንሳቸው ይወርዳሉ። ያንን ነው ማለት የፈለኩት። እንግዲህ ያው ሌላ ጊዜም ጨምረን እንወያይበታለን። ለዛሬ ግን ስርዓተ ጾታ ወይም የጾታ ሚና የሚባለው ነገር ማህበረሰብ የፈጠረው የጫነው የፈረደው ነገር አይደለም። ይልቅስ ከተፈጥሯችን ከጾታችን የተነሳ የምንሰራቸው ተፈጥሯዊ ኃላፊነቶች፣ ግዴታዎች ናቸው። ጾታም እንደዛው ማህበረሰብ የጫነው አይደለም፣ ከአባታችን ከአምላካችን የተሰጠን ነው። ጾታዊ ሚናን ወይም ስርዓተ ጾታን ወይም ጀንደር የሚባለውን ነገር ከጾታ የተነሳ አይደለም ማህበረሰብ ነው የጫነው ካልን ዛሬ ነገ ከነገ ወዲያም ጾታን ከአባታችን የተሰጠን አይደለም፣ ማህበረሰቡ የጫነብን ነው። ስንወለድ ወንድ ስለተባልን ብቻ ወንድ ሆነን አደግን እንጂ እኛ በወንድ ውስጥ የተገለጠ ሴት ልንሆን እንችላለን፣ ወይም ከሁለቱም አንዱም ላንሆን እንችላለን፣ ወይም በሁለቱም መካከልም ልንዋልል የምንችልን እያልን ወደ ክህደት ያስገባናል። በተለይ ደግሞ ይሄ ከቤተክርስቲያን መሆኑ ተገቢ አይደለም። የሚመለከታቸውን አካላቶች የምትችሉ ሰዎች አገናኙን። እነዚህን ነገሮች ቁጭ ብለን በግልጽ ልንሟገትባቸው እንችላለን፣ ልንነጋገርባቸው እንችላለን። የመሸናነፍና የበላይነት የማሳየት ሌላም ስማችን የማሳጣት ነገር አይደለም። ስለ ትውልዳችን፣ ስለ ሀገራችን፣ ስለ ቤተክርስቲያናችን፣ ስለ ልጆቻችን የሚገደን ስለሆነ ነው። ያው እምቢ ካሉ እነዛ ሰዎች ግን ምንም ማድረግ አንችልም። ያው እኛ ስራችን እየሰራን እንቀጥላለን። ይሄ ነው የምንጨምርልህ አብራ። እውነት ነው። ምንም የፉክክርም ምንም አይደለም። በቃ አይ ተሳስተናል፣ ይቅርታ ይወጣል፣ ተስተካክሎ ይታተማል፣ እንወያየበታለን የሚል ነገር ነው የምንጠብቀው። እና ደግሞ ቀናነታቸው ብዙ ነገርን ይለውጣል፣ ትውልድን እንደሚገድል ደግሞ ከኛ ከምናቀርበው ደግሞ ይረዱታል ብዬ አስባለሁ። ከዛ ውጭ ግን እንደ ማሳጣትም ከሌ እንዲያረገ እንዲያለ ለማለትም አይደለም። የተቃና መንገድ እንዲሄድ ነው። ቤተክርስቲያናችንም ደግሞ ከልጆቿ ተራ ከምንባል ከኛ ከአባላት የተለያዩ ሀሳቦችንም የመቀበልም እድሎች እንዲፈጠሩም ነው እየጠየቅን ያለ ነው እንጂ እንግዲህ ያው በገባን መጠን ነው። ምንም ሊቃውንትም ሊቅም ሆነን አይደለም ይሄን እያቀረብን ያለ ነው። ግን አንድ ያልገባው ተማሪ እዚች ጋር ቲቸርዬ አልገባኝም እንደሚለው አድርጋችሁ እንድትረዱልን ነው።
እኛ ደግሞ እዚች ጋር ያለችው ነገር እንዲህ አታመጣም ወይ ነው እያልን ያለነው። ስለዚህ መልስ እንጠብቃለን። ምናልባት በዚህ ጉዳይ ደግሞ የሚቀላቀሉን መምህራንና ሌሎች የቤተክርስቲያንም ሰዎች ይኖራሉ ብዬ አስባለሁ። እነሱ ደግሞ ሲያነሱት የበለጠ ጥያቄው ሊደርስ ይችላል። እስካሁን ባለኝ መረጃ ግን ምንም ቦታ እንዳልሰጡት የቀረቡትም ማመልከቻ የገቡትም ነገሮችንም እንዳላዩአቸው ነው መረጃው ያለኝ። እንግዲህ ብዙ ጊዜ ምንድነው አንድ የምንሳሳተው ነገር ምንድነው፣ ጥያቄ በሚቀርብ ጊዜ አንድ ሰውም ቢሆን ቢጠይቅ ያን ጥያቄ አክብረን መመለስ መልመድ አለብን። ይሄ እንግዲህ ጥሩ የሆነ ስነ ምግባር ነው። አባታችንም የሚያዘን ጉዳይ ነው። አንድ ነፍስ ነው እንግዲህ አንድ ነፍስ ስትድን በሰማይ ያለውን ደስታ ይላል መጽሐፉና በመላእክት ዓለም ማለት ነው። አሁንም ደግሞ አንድ ጥያቄ አንድ ሰው ይዞ ሲመጣ ይሄ ነገር ምንድነው? አንድ ሰው ነው ዓለምን የሚቀይረው፣ አንድ ሰው ነው ማህበረሰብን የሚቀይረው። ይሄንን ማመን መቻል አለብን። እንግዲህ ንቀውን ነው ብለን እንኳን ማሰብ ይከብደናል። እግዚአብሔር በፈቀደ ግን ያዩታል ብለን እናስባለን። እውነታው ግን እስካሁን ድረስ ቪዲዮንም ያዩት እንዳሉ እገምታለሁ። በነገራችን ላይ ወደ 40% 48% ገደማ ግማሹ ፐርሰንት ያው ሰብስክራይብ ሳያደርግ የሚመለከት ተመልካች ነው ያለንና ከዛ ውስጥ ይኖራሉ የሚል ግምት ይኖረኛል። እኔ እንዲደርሳቸውም ደግሞ ስለላክንም ሊንኮችን ባጭሩ ግን ምንም አይነት መልስ እየተሰጠ አይደለም። አደገኛ ነገር ነው። ሳይረፍድ እንድረስበት፣ እናቁመው የሁል ጊዜ መልእክታችን ነው። እንግዲህ ወደ ማጠቃለያው ደርሰናል። ሄኖክ ማጠቃለያ ነው የምትሰጠን የሚሆነው። በእኔ በኩል ያለኝን ሀሳብም ጥያቄም ጨርሻለሁ። አንተ በመጨረሻ ጠቅለል አድርገህ የዛሬውን ውሎ የምታስተላልፈውን ታስተላልፍና መርሃ ግብራችንን እንዘጋለን። መልካም። እግዚአብሔር አምላክ ሰውን ወንድና ሴት አድርጎ ፈጠረው ይላል። ሰውን ፈጠረ፣ በኋላም ደግሞ ሰውን ወንድና ሴት አድርጎ ፈጠረው ይላል እዛው ላይ እንግዲህ መጽሐፉ ላይ ማለት ነው። ወንድና ሴት አድርጎ ከፈጠረን ወንድነታችን በእኛ ሰውነት ውስጥ ያለ ለእኛ የተሰጠን ግዳጅ የምንወጣበት ነው፣ የምንገለጥበት ነው፣ ባህሪያችን ነው። ባለፈው እንዳልነው ባህሪ ነው ብለናል አይደለ? ሴትነትም እንደዛው ባህሪ ነው። አንዲት ሴት ልጅ ሴትነቷን ከገበያ አልገዛችውም፣ ልትመጻደቅበትም አይደለም የተሰጣት። ወንዱም እንደዛው ወንድነትን ከገበያ በራሱ ልፋት ጥረት አላመጣውም፣ ሊመጻደቅበትም አልሰጠውም። ማንም በምንም ባለው ነገር ላይ ሊመጻደቅ አይችልም፣ ያለው የሱ ስላልሆነ። ያለን የኛ አይደለም የተሰጠን ነው። በተሰጠ ነገር ላይ አትመጻደቅም፣ ሊወሰድብ ይችላልና ማለት ነው አይደለም እንዴ? ስለዚህ ለምንድን የተሰጠን ብለን እንድናስብ እንድንመረምር እፈልጋለሁ። ሴትነት ወንድነታችን፣ ሴትነታችን ለምንድን ነው የተሰጠን? ተፈጥሯዊ ግዴታ አለ። አባታችን የሰጠን ዓላማ፣ የምንኖርበት ዓላማ አለ። ለነዛ ተሰጥቶናል፣ እነዛን እንፈጽምበት ዘንድ ተሰጥቶናል። እነዛን ነገሮች እነዛን ተልእኮች ስንፈጽምባቸው ግን አሁን ላይ ሰዎች የሚያሳስቱ ምንድን ነው? ልክ እንደ ዘመናዊ እንደ ጊዜ ያመጣሽ ግኝት እውቀት ተብሎ ማለት ነው ተብሎ ያ ከተፈጥሯችን ከጾታችን ተነስቶ የምንወጣው ሚና፣ የምንጫወተው ሚና፣ የምንገባበት ተልእኮ በሙሉ ማህበረሰቡ የጫነው ነው የሚሉ ሰዎች በዝተዋል። ይህን ደግሞ ከሰኩላር ዓለሙ ከተራው ከዓለሙ ብቻ ሳይሆን ከመንፈሳዊ ቦታዎችም ከቤተክርስቲያናችን ጭምር ያሉ መምህራን ናቸው። እና ለምን ብለን ጥያቄ እንድናነሳ እፈልጋለሁ። ለምን ብላችሁ ጠይቁ። ምክንያቱም ጾታዊ ሚናዎች ስርዓት ወይም ደግሞ ስርዓተ ጾታ የሚባለው ወይም ደግሞ በእንግሊዝኛው ጀንደር የሚባለው ነገር ሶሻል ኮንስትራክት ነው ከተባለ፣ ማህበረሰብ የጫነብን ነው ከተባለ፣ ከምዕራባውያን ትሬንድ የምንማረው ከነሱ ዝንባሌ ከነሱ አያያዝ የምንማረው ነገር እነሱም ትላንትና እንደዚህ አድርጎ አስነስቷቸው ነበር። በሰባዎቹ አካባቢ ጾታ ወይም ስርዓተ ጾታ ወይም ጀንደር ሶሻል ኮንስትራክት ነው፣ ማህበረሰብ የጫነው ነው ብለው ተነስተው ነበር። ተሰሚነት አግኝተው ትምህርት ስርዓት ውስጥም ጭምር አስገብተው ረጅም ጊዜ ቆይተውበታል። ነገር ግን 40 ዓመት አላሻገራቸውም። ከ40 ዓመት በኋላ እሱን ደግሞ የሚውጥ እሱን ደግሞ የሚበላ ሌላ ነገር መጥቷል። እሱ ደግሞ ምንድነው? ስርዓተ ጾታ አይደለም፣ ጾታ ራሱ የለም የሚል ደግሞ አዲስ ርዕዮት፣ አዲስ አስተያየ፣ አዲስ እውቀት ተብሎ መጥቷል። ይሄ አሁን እኛ ጋር ያለው ወደዛ የሚያደርሰን ነው። አሁን የጀመረው ስርዓተ ጾታ ማህበረሰብ የጫነው ማህበረሰብ የፈረጀው ነው ካሉን እነሱ የደረሱበት ከድጥ ወደ ማጥ የሆነው ስሊፐሪ ስሎፕ ወደ ሆነው ያስገባናል። እሱ ምንድነው?
ዛሬ ስርዓተ ጾታን እንክደዋለን፣ ጾታዊ ሚና የለም ብለን እንክዳለን። ነገ ከነገ ወዲያ ልጆቻችን ደግሞ ሲደርሱ አይ ዳዲ ጾታ እኮ የለም፣ አሁን ወንድና ሴት የምትለው እኮ ዝም ብሎ ምናባዊ ነው፣ እዚህ አየር ላይ ነው ያለው ምናባዊ ነው እንጂ ወንድና ሴት የሚባል ነገር የለም። ለምሳሌ እኔም ብታይኝ ወንድም ሴትም አይደለሁም። ጠዋት ሴት ነገር መሆን አምሮኝ ነበር፣ ከሰዓት ወንድ ነገር መሆን እፈልጋለሁ። ጀንደር ፍሉድ ነኝ። ልጄንም ደግሞ ወንድ ብለህ እንዳትጠራብኝ፣ ሴትን ብለህ እንዳትጠራው፣ ራሱን ሲያድግ እንዲወስን የፈለገውን እንዲሆን እመርጣለሁ። አይደንቲፋይ የሚያደርገው የፈለገውን እንዲሆን እመርጣለሁ እንጂ እኔ ልጄን ወንድም ሴትም አልለውም የሚለ ትውልድ ላይ እንደርሳለን። ስለዚህ ያ ስሊፐሪ ስሎፕ ነው፣ የሚያድጥ ነው፣ ከድጥ ወደ ማጥ የሚወስደን ነገር ነው የምለው። በጣም አመሰግናለሁ እንግዲህ ለነበረን ነገር አብርሃም። እሺ ጀግናው፣ እንግዲህ የነበረንን የዛሬን በዚሁ እናጠናቅቃለን። እንግዲህ እዚህ ሰዓት ያደረሰን አምላካችን አባታችን እግዚአብሔር የተመሰገነ ይሁን። በሌላ ጊዜ በሌላ ርዕስ የምንመጣ ይሆናል። እንግዲህ ይህንን ጉዳይ እኔ ብዙ ጊዜ ተናግሬ አላቅም። እንዲዳረስ ሼር አድርጉ ምናምን ስል ለሌላ ነገር ስለሚመስል ይከብደኛልና ጉዳዩ ግን አንገብጋቢ ስለሆነ አሁንም እለዋለሁ፣ ለትውልድ የምታስቡ ይሄ ጉዳይ የሚመለከታቸው አካላት እንዲደርስ ቪዲዮውን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ ለማድረስ ሞክሩ። ሁላችንንም የሚገደን ጉዳይ ነው ብዬ አምናለሁ። ለነበረን ጊዜ ሁሉ አምላካችን የተመሰገነ ይሁን። መልካም ጊዜ። ደህና እደሩ፣ ደህና ዋሉ። ሁላችሁም በያላችሁበት